ትልቁ ሙያ ምንድነው ብትለኝ በቀይ ስራ ልጫ መስራት ነው እንዴት ነው ነበር ሰራው ይሄ ኩራት 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 ትክሪ ሰላም ጤና ይስጥልን ውድ የተከበራችሁ የጊዜ ፖድካስት ተመልካቾች እንደምን አላችሁ? ጊዜ ፖድካስት እንግዲህ ከሁለት ሳምንት በኋላ በጣም ያቃጀኝ ነው። ትልቅ ችግር ነበር። ድሬዳዋ ነበር። እውነት ነው። የእርቅ ነገር ስናደርግ ነበር። እዛ ሙሸበከና ምን በጣም ብዙ ነገር ነበር። ለዛ ነበር የጠፋነው ማለት እንችላለን። ከዛ በመቀጠል ግን አናሳፍራችሁም ድምጻዊ ናቴተሙት ድምጻዊ ከዚህ ቀደም ከአንድም ሁለት ላርግለታ ነኝ ኦኬ አንቺ አዲስ ስለምታውቂ ሙዚቃ የለቀቀ ባላጋራ ላይ ተወዳደረ ከዛም አልፎ ተርፎ ቲክቶክ ፕላትፎርም ላይ ኢንፍሉዌንሰር የሆነ ቤኪን ጊዜ ፖድካስት ላይ ሀቅ ካንቶስ ይላል እናቴ ከዚህ በፊት ስናደርግ የነበረው ቲክቶከሮች ከዛ ላ ወደ አርቲስት ገባን ጆሲ ሙዚቀኛ ድምጻዊ ሙዚቀኛና ድምጻዊ ይለያያል ያሉ ነው እሱማ ሲነግረናል አይ ሁሉም ዘፈን ስለሚወጣ ድምጻዊ ነው ድምጽ ነው ያለው ቤኪዬ በጣም ስለመጣ ደስተኛ ነን ስላከበርከን እግዚአብሔር ያክብር እንኳን በሰላም መጣ እንኳን ደህና ቆያችሁኝ እኔም ማክብራችሁ ስለጠራችሁኝ በጣም አመሰግናለሁ ያው ራሴ በግድ ቴክስት አድርጌላችሁ ልምጣብዬ ምናምን መምጣቴን ካልተናገራችሁ አቅርቡኝ ምናምን ማለት እኛው ለምነን ነው እኔ ጌታ ተማጽነን ነውና ስለመጣ በጣም ደስተኛ ነኝ ቲክቶክ ፕላትፎርም ላይ በጣም ጥሩ ኢንፍሉዌንስ ታደርጋለህ ስፔሻሊ በድምጾች በሙዚቃዎች በጣም የሆነ ኦዲየንስ አሉና እነዛ ኦዲየንስ የሚያውቁት ቤኪ ዘፈን ምናምን ነው እንጂ የግል ህይወቱን ምን እንዳሳለፈ መኬት እንደመጣ እናውቀዋለን ግን ዲቴሉን ደግሞ እናውቀዋለን ነው የሚለው ጥያቄ ነው ስለዛ ለነሚወዱ ለሚያከብሩ ኦዲየንሶቻችን ዛሬ ቤኪ ማን ነው የተወለደ የታደገ ከማን ጋር አደገ ምን በላ ምን ጠጣ ድምፁ እስከ መጣ ምን በቀቤ ነበር ምንድነው የሚለው ነገር እንድትጫወተን እንፈልጋለን ቤኪ የት ሰፈር ነው የተወለድኩት ቄራን ሳር ቤት መሃል መስከን ጋራጅ የሚባል አካባቢ ነው የተወለድኩት ቄራን አካባቢ ከዛ ያደኩት ደግሞ ወደዛ ወደ ቆሬ ነው መካኒሳ ቆሼ የሚባል ሰፈር መጣቆነ እዛ ነው ያደኩትና ላይክ ጌትዌይ ውስጥ ነው ያደኩት ጸዴ ሰፈር ነው ያደኩት ጸዴ ሰፈር ነው የተወለድኩት ቄራ ያረዳ በጣም ቄራም ጎሬም ደስ የሚል ሰፈሮች ናቸው ብቻ ከቄና ብቻ ከቀቤት አልወጣሁኝም እና እዛ ነው የተወለድኩት ያደኩት እዛ ነው ከእናትና ከአባቴ ጋር ነው የኖርኩት አንድ 3 አመት ከ5 ወር ከ3 አመት በቃ ከ3 አመት ከ4 ወር በፊት ነው ከቤት የወጣሁት በቃኝ ምናምን ብቻን ማለት ነው እንጂ ግን ዘንድሮ በጣም እየፈጠናችሁብን ነው ከቤት ለመውጣት እንዴት ነው ግድ ነው ቤት ስትሆን ምንድነው ብዙም እንትን አይልህም ስትራግል አታይ የሆነ ነገሮች ልታይ ትችላለህ ቤት ውስጥ ስትሆን የሆነ ነገሮች ታያለህ ግን ስትራግል አታይ ለምሳሌ አሁን ቤትህ ውስጥ ነህ ላይረብህ ይችላል ለምን እናትህ ያለች አባትህ ያለ የፈለገ ቢቸገሩ ላንተ ያደርጋሉ እሱን ማየት ነው የሚያማው ራሱና ወተህ እንደ ፍጥርጥር መሆን ይሻላል በቻልከው መጠንና ከዛም ደግሞ አትለወጥም ቤት የምትሆን ከሆነ አሁን ቤተሰብ ጋር የምትሆን ከሆነ አትለወጥም ስለ የሆነ እንትን ትላለህ ለራስህ ሊሆነ ነገር ወይ ሌክዠሪ ነገር ማድረግ ያምራል ወይ የሆነ ነገር ማድረግ ያምራል አሁን ግን ወይ ቤት ኪራይ ይኖርብሃል ስለ ትራንስፖርት ታስባለህ
ስለምትበላው ምግብ ታስባለህ እኔ እንኳን ከቤት አልወጣሁም እንደው ለማደር ነው እንጂ ወጣሁት ሽሮና በርበሬ ይላከዳል እንዲህ ተብያለሁ አንተ እኮ ቃትልክም እንጂ ውጭ ሀገር ነህ ተብያለሁ ቃትልክም እንጂ ኦኬ ሽሮ በርበሬ ይላከዳል እንጂ ውጭ ሀገር ነህ ሳስብ ራሱ በሻማ እንደዚህ ያደረገች ታዲያ ያስጠረጥረስ ያደረገች ስትልክ ስላለ መስራት ምግብ ምናምን በጣም ጎበዝ ሼፍ ነኝ ውጪ ብዙ መበላ ሰው አይደለሁም አሁን ቁርጥ ምናምን ካልሆነ ከዛ ውጪ ቁርጥ ትወጃለሽ ማለት ጎበዝ አዎ በጣም ቁርጥ ነው ያጠራራን እኔና ቤኪ ለመጀመሪያ ጊዜ አረባክ ቁርጥ ነው ያገናኘና እና ጎበዝ የእውነት ጎበዝ ሼፍ ነኝ እንደው ብዙ ነገር ባይሳካልኝ ሼፍ መሆን የምችል ይመስለኛል በእውነት በል እግዚአብሔር ይሄን ምግብ በጣም መቤቴን ምግብ በጣም ዘፈን ይችላል ካለ ልጅ ዘፈን ማለት ይችላል ኔክስት ገበታ ላይ ምን እናርገው ስራ አለው በነገራችን ላይ ቶሎ ነው የሚያልቀው ምግቡ ሳሰው ለምሳሌ ዘፈንም ስላለበት እየተንጎራጎረ እስከሚያልቅ ምግቡ እውነት የምሬን እሰራለሁ ልምድ ሆኖኛል እና በደንብ እሰራለሁ አሁን የማይደፈሩ ምግቦች ራሱ እሰራለሁ አሁን እኔ ዱባ ወጥ የምሰራው ዱባ ወጥ በጣም የሚጣፍጥ ኧረ በኢየሱስ እኔ አይመችኝም በስመ አብ እኔ ግን ምን ነው አይ እንዴት አሰብኩ እኮ ዱባ ወጥ እኮ ለመስራት ነው እኮ ከእንደጀራ ይደብራችሁ እስቲ ዱባ ወጥ እኔ አይደብረኝም ተወዳለህ እሺ እኔ የድንች አይነት እንትን የለውም ጣዕም የለውም እና እንደ ፍስፍስ ዱባ ወጥ አሰራሩ ነው በነገራችን ላይ ዱባ ወጥ ዶሮ ነው የሚለው እግዚአብሔር አናሰው ለምን እንደሚጠላ የእውነት ለምን እንደሚጠላ አላውቅም ዱባ ወጥ ሰው ምክንያቱም የሆነ ሰዎች ጠሉና ሚዲያ ላይ በጣም እንደዛ እኔ ቀምሼው ነው አይ ያልቀመሰም ሰው ደግሞ በጣም ብዙ ይጠሉ አለ እኔ በጣም ነው የሚመቸኝ እኔ ቀምሼው ነው በቃ በጣም ነው የሚመቸኝ የደዘዘ ነገር ነው ዱባ ወጥ አረ ነው ማዘር ጠንከር ያለ ወይም ደግሞ አንተ ግብ ተወዳጅ ዱባ ወጥ አሁን ለምሳሌ ሐኪሞች ሆስፒታል ሄደን ምናምን የሚሉን ነገር አለ አይደል ለምሳሌ ምንም እንትን ሳትሆን ላይክ ይሄ የሆነ ጤነኛ ሆነ ምንም ነገር ሳይኖርብህ ምናምን ራስን ስታስጨንቅ ነው ያንን ስታስበው ምናምን የታመምክ የሚመስል እንደዛ አይነት ነገር ይነገራል መጀመሪያ ራስን ነፃ አድርግ ምናምን ልክ እንደዛ ስለ ዱባ ወጥም በቃ የሚነገር መጥፎ ነገር አለና ጭንቅላት ላይ ተስለውና ሳትቀምሰው የራሱ የሆነ ጣዕም ይኖራል ዱባ ተቆርጧል እኮ እኔም ራሳው ለምሳሌ ሁለታችሁም ወዳለው ስላላችሁ ነው እንጂ አረ አይደለም በዛ ላይ ደግሞ ዋጋውም ደግሞ በጣም ርካሽ ነው ምናምን ይመስለኛል የረከሰው ባለመወደዱ እኮ ለዛም ነው ደግሞ ቢፋው ምን አለ ስጋ ባይወደድ ሊለኝ የፈለገው ገብቷል በቻይንኛ ረከስ ያለ ነገር ለዛ ነው የተጠለው እና ጋይ ጎበዝ ነኝ ነው ምግብ ሰራ በጣም ጀግና እኔ አሁን ብዙ አይደለም ዮኒ ምንም እንቁላልና እንትን ነው መሰለህ አረ እንቁላሉ ለራስ ያላስም አረ በእናትህ ምን ነው አንተ አረ በኢየሱስ ምን ትሰራለህ ትቀባለህ ለው ሰራለህ ነው ቆይ ምን ሰራለህ ይሄንን እሰራለሁ በለኝ እሺ ለምሳሌ እንቁላል እንዳትረኝ እንቁላል እንትን ኦኬ ብረስት ልትረ ቺክን ብረስታው ዘይት ላይ እንትን ማለት ጀመራለሁ እኔም አልችልም እኔ ከእንቁላል ታወቀው እና የሆኑ ትናንሽ ነገሮችን ከመስራት ግን አንተ ጀግና ነህ ይሄ ከእናት ነው ያስተማረችው ማለት ነው እንደውም በጣም ኮጣ በኋላ ቤትም እንታወቀው ለምሳሌ የኔ አሁን በጣም ትልቁ ሙያ ምንድነው ብትለኝ በቀይ ስራ ልጫ መስራት ነው ተጫወተብን አረ ምንድነው ማለት ኤክስፔክት አድርገህ ታውቃለህ በቀይ ስራ ልጫወት ይሰራል ብላዝበህ ታውቃለህ ዲኮ ጥላት ሄሶ ብራት ያስፈልጋል እኮ እነዚህ እኮ ምግቦች አይ ምግቡ ላይ በጣም ተፈላሰፊበታለሽ ማለት በቀይ ስራ ልጫወት አረ ይኖራል ታሳያችሁ ነበር ግን በቀይ ስራ ምግብ ላይ እኮ የሚሰራ ሰው እኮ ማለት ነው ምግብን እኮ ይፈላሰፋል ከለሩ መጥቶላት አይመሮ ነው አይቻልም ማለት በቀይ ስራ ልጫ መስራት አይቻልም አይሆንም እሺ መቼ እንደምጣጋው እኔ ምን አይቻልም ከነ ካሜራ ማለት ነው ይሄን ጉድ ነው ያለበት ተደረቀ እንዴ ለሌ የፈለኩት የዚህን ያህል ጎበዝ ነው ምንድነው አሁን ቀይ ስሩም ዘብዘብ በበርኪና ነው ይለቀሳል እንዴ ታው ከለሩ ይለቀሳል አሁን ኮካ ኮላ ሬሲፒውን ይነግራል
አይነግርህም። ልክ እንደዛ እኔም አሁን እዚህ ሚዲያ ላይ ተናግሬ ደግሞ የቀይ ስር አለች ግን የምርስ አይደል ቀይ ስር አሁን ለሚወድ ሰው ማለት ነው ቤካንስ ማለት ነው ምንም ማረግ በቃ ቀይ ስር ለሚወድ ሰው ቤካንስ ከዚህ ፖድካስት በኋላ ይደወልልሽ ትንሽ ከይቶማ ገንፎ በቃሪያ ምናምን እና እሰራለሁ ብቻ ብዙ ውጪ የሚበላ ሰው አይደለም እሰራለሁ ቤት አይ ደስ ይላል የሚገርም ለምን ትወጣለህ ነው እኮ ጥያቄው ለሙያ ይዘህ ግን ከወጣ በኋላ ራሱ ይቀላል እኮ ገባ ከወጣ በኋላ ራሱ ያዘመ መገመናን ከቻልክ እኮ በጣም ፒስ ነው በጣም ከውጭ ራሱ በጣም ትድናለህ በጣም እኔ በጣም ነው የሚቆጨኝ እኔ አሁን ከቤት ወጥቻለሁ አግብቼ ግን አሁን ላይ ከናቴ ስሮኜ የዛን ጊዜ ያለ መልመዴ ምናምን አሁን ላይ የእውነቴን ነው በጣም ነው የሚቆጨኝ በጣም ማለት በ14 ዓመቴ እኔ ሽሮ ሰራ ነበር አሁን ፋሲካ ጾም ጊዜ ማዘር ቅዳሴ ምናምን ትሄዳለችና እቤት ሰው ላይኖር ይችላል ወይ ምናምን እና እንትን ከሆነ እቤት ከሆንኩኝ ትምህርት ከሌለኝ ወይ ምናምን ያልተሰራ ነገር ከሆነ አጋጣሚ ካየሁኝ ገብቼ ሰራ ነበር አይጣፍጥም እኮ ግን በቃ ስለማያት እንዴት ተሰራ እንደነበር ቅድሚያ ምን እንደምታደርግ ምናምን እንዴት እንደምትሰራ ምናምን አያት ስለነበረ እሞክራለሁ መታ አስተካክላ ምናምን ነው የምትበላው ያው ድጋሚ እኔ ከሰራውበት እጥፍ ታይም ወስዶባትም ብታስተካክለው ግን እንደዛ ሞክር ነበር እና እሱ ልምድ ሆኖኛል ምን ቤተሰብ ነው ያለ ጠንካራ ቤተሰብ ነው ያለ ምን ቤተሰብ ነው ንገረኝ እንዴት መሰለህ አሁን እኛ ቤት እኔ ሳድግ ያደግኩት በጣም ነፃ ቤተሰብ ውስጥ ስለ አባቴም እናቴም 5 ነን እኛ ቤት ውስጥ 5 ነን ይኸውልህ አንድ ሴት ልጅ ናት ያለችው የመጀመሪያ ልጅ እህታችን 4 ወንድ ከዛ ውጪ ፈተናዋ ከባድ ነው ከዛ ውጪ 4 ወንዶች ነን እና ከነማዘር በላይ ከነፋዘር በላይ የምትከበር የምትፈራ እሷ ያለችው ምንም ቢሆን የሚደረግ አይነት ሴት ናት ቤታችን ውስጥ ያለችው የሴት ወንድ ናት በጣም ጎበዝ ናት እና እንደዛ ነው ያደግነው እናወራለን እንጫወታለን የምንደባበቀው ነገር የለም ጠንካሮች ናቸው ብቻ ይሄ ለይስሙላና ለወሬ ሳይሆን እኔ እንደማንኛውም ኢትዮጵያዊ እንኳን ሁሉም ኢትዮጵያዊ አይደለም ብቻ እንዳብዛኛው ኢትዮጵያዊ ዳው ቤተሰብ ውስጥ ነው ያደኩት እቺ ቃል ስለምትለኝ እንደማንኛውም ኢትዮጵያዊ ያደኩት ዳው ቤተሰብ ውስጥ ነው ሁሉም ኢትዮጵያዊ ዳው ቤተሰብ ውስጥ አላደገም ግን አብዛኛው ኢትዮጵያዊ አብዛኞቻችን የዳው ቤተሰብ ውስጥ ነው ያደግነው አሁን እዚህ ስንት ሰዎች 1 2 6 ሰዎች አለን ያው ነው እዛው ነው እና የዳው ቤተሰብ ውስጥ ነው ያደኩት እስከ ቅርብ ጊዜ ከቤት እስከመውጣበት ጊዜ ድረስ እኔ አሁን እንጀራ እየተሸከምኩ አደርስ ነበር ለእናቴ እንጀራ ትሸጣለች እሷና ተሸከማለሁ አደርሳለሁ ምን እላለሁ የሷ ስራ ነው አባቴ አሁን ከሞተ ስንት አመት መሰለ 3 አመት ከ5 ወር ነፍሱ ይማር ጸልይ ሰው ነበር በጣም ምርጥ ሰው ነበር ሰው የሚወደው አይነት ሰው ነበር እኔ በጣም ሰፖርት ያደርገኝ የነበረ ሰው ነው ትምህርት ቤት ብዙዎቻችን አሁን ቲያትር ነው ከ11 አመት ጀምሮ ሰራለሁና ኦኬ ትምህርት ቤት አሁን ለምሳሌ ቀርተ ቲያትር ቤት ስትሄድ አስበው እንዴት እንደምትገረፍ በስማ በጣም እንዴት ትምህርትህን ቀርተ እዚህ ቦታ ቀበሌ ጭራሽ ገብተህ ምናምን ነው የምትባለው እኔ ማክሰኞ ሐሙስ ቅዳሜ ቲያትር ቤት ስቀር ነበር የምገረፈው አላማዬ ብለህ ካያስክ በጣም ማቆም የለብህም ማለት እና ትምህርትህን ተማር በጣም ትምህርትህን ተማር ግን ቲያትር ቤት ጊዜህን ማቆም የለብህም እና የምቆጣው ስቀር ነው ዛሬ የለም እንደዚህ የለም ዛሬ ነበር የምባለው እና እንደዛ ነው ያደኩት ቤተሰብ ላይ ብዙ ስትራግል ያየው ሰው አይደለሁኝ ቤተሰብ አስቸግሮኝ አትሂድ ብሎኝ ምናምን ይዞኝ በጣም ትልቅ ሰፖርት እኮ በጣም ያገኝም ለሰፖርት ያገኝ በጣም እና ይሄን ፖድካስት የምታዩ ትልልቅ ሰዎች ካላችሁ ልጆቻችሁን ነፃ አርጓቸው እግዚአብሔር ነገ ምን ላይ እንደሚደርሱ አታውቁትም ምን እንደሚሆኑ ነገ ህይወታቸው ምን እንደሚሆንና የእውነት ነፃ አርጓቸው ልጆቻችሁን ትምህርትን ብቻ አይደለም ለየሆነ ልጅ መንገድ ትምህርትን ብቻ አይደለም አሁን አንተ ቲያትር ቤቱ አሁን እንዲ በድምጽ ነበር መጀመሪያ ቲያትር ቤት ላይ ተዋናይ ነበርኩ አንድ አታቆም ነበር ድምጽ ወይስ እንዴት ነው 4 አመት በላይ ሰርከስ ሰርቻለሁ ሰርከስ አርቲስት ኦኬ ያው እንዴ ስለ ሰርከስ በጣም እንድትወራ ፈልጋለሁ በቃ እውነት የሚሰራ እንዴ ይዘገንናል ሊሆን ታስገባላችሁ ቪዲዮ አለቀው ይተረበየ
እኔ መያያዝ አለበት እነሱ ቪዲዮ መያያዝ አለባቸው እኛ የምንሰራው ሰርከስ ዮጋ የሚባል የሰርከስ አይነት ነበርና በእግሬ ምክንያት ነው ያቆምኩት 5 ስታር የሚባል ሰርከስ ክለብ ነበር ከዛ ተበተነና አሁን ድረስ አሉ ጓደኞቼ ቱርክ አሜሪካ ካናዳ አውስትራሊያ ምናምን ነው የሚያቀርቡት እየዞሩና ሰርከስ ማለት በጣም ትልቅ ራሱን የቻለ ትልቅ አርት ነው ኢትዮጵያ ውስጥ አሁን ነው ገና ቦታ እየተሰጠ ያለው ግን በጣም ትልቅ እግዚአብሔር ሰርከስ የሚሰሩ ሰዎች እመብርሃን በጣም ጎበዞች ናቸው በጣም በብዙ ስትራግል ውስጥ ነው የሚያልፉት በጣም ብዙ ነገር ነው የሚያሳልፉት ይሄን ለምሳሌ አሁን ብዙ ጊዜ ጩጬ ስትሆን ክረምት ነው የሚፈቀድልህ ቴኳንዶ ለመስራት ልክ ነው ሰርከስ ክረምት ላይ ለመስራት የሚሆን ነገር አታገኝም ምክንያቱም ውጪ ነው የምትሰራው ቆዳ ተደፍቶ ነው ካየህ ቀበሌዎች ላይ አለ ኦኬ ፀሐይ መሞቃለ ዝናብ ይመታዋል ዝናብ ከመታው በኋላ ቆዳው ላይ መስራት አትችልም ምናምንና ቢችል ይሄንን ፖድካስት የሚያዩ የመንግስት አካላቶች ሊኖሩ ይችላሉ አይታወቅም ማን ጋር እንደሚደርስ ምናምንና ቫልዩ ቢሰጡት በደንብ ይሄ የሚሰራበት መንገድ ቢኖር ምናምን በጣም ትልቅ አርት ነው በጣም እንደዚህ ያደርጉት ነበር በእግራቸው እንደዚህ አንተ ተከራበትክ አሁን አሜሪካን ጋት ታለንት ላይ ምናምን ራሱ በጣም የሄዱ አሉ ኢትዮጵያና ግን እንዴት ሪስፔክት ተሰጥቷቸው ስማችንን ራሱ አሁን ልክ እንደዚህ አይነት ቦታ ላይ ሲጠራ ሁሉም ሰው ይቀባበሏል ግን ከዚህ እንዳልከው ከስር ደግሞ ካልተሰራ አይሆንም እና ብዙ ነገር ሞክሬያለሁ ሳይሆን ሰርቻለሁ አሁን ጠፍቶብኛል ትንሽ ሳይሆን በደንብ ጠፍቶብኛል አሁን ሰርከሱ ቲያትሩን ደግሞ ቲያትር የተጀመርኩ መሰለኝ ሶፊላክሱ የሚባል የቲያትር ቡድን ነበር ኦኬ እዛ ጀመርን አሁን ትልልቅ ቦታ ላይ ልጆች አሉ እዛ ስንት አመት ሰራን መሰለ እዛ 3 አመት ሰራንና ያው ይበተናል ቲም ነገር በደንብ ታውቀዋለህና ተበተነ ቲማችን ተበተነና 6 ወር አረፈንና ጠበቅን የሚባል ቲም አቋቋምን ኦኬ ጠበቅን የሚባል ቲም አቋቁመን በስመ ያልበላ ነው ዋንጫል እንዴ በክፍለ ከተማ ማርያም በከተማ ደረጃ በቲያትሩ በትወና እግዚአብሔር ያልበላ ነው ዋንጫል እንዴ ያልበላ ነው ሰርቲፊኬት በጣም በቃ እንተንል ነበር በግላችን የምንንቀሳቀሳለን ምናምን እና ከባድ ነው ደግሞ በጣም ቲያትር በጣም ከባድ ነገር ይመስላል እዛው ዳይሬክት ስለሆነ በጣም የሚከብድ አርት ነው ደግሞ እሱ ደግሞ ከዛ እሱን ቲም ሄደን ምናምን እያደግን ስንመጣ ከ4 አመት በኋላ አሁን ከ3 አመት በፊት ምናምን በቃ ሁሉም ፓሽንን ይዘ ነው የምትሰራው ገንዘብ ማምጣት እያቆመ ሲመጣ ሳይሆን ብዙም አላገኘንበትም በደንብ እንትን አላልንበትም ገንዘብ አላገኘንበትም ግን እሱ ሲቆም ላይፍ ያሳስባል እድሜ እየለስመጣ ስለዚህ ሺፍት ታደርጋለህ የሆነ ነገር ትሰራለህ ሁሉም ቢዝነስ ላይ ይገባል የሆነ ነገር ላይ ይገባል እንደዛ ታደርቀናል ግን ስቲል ቲማችን አለ ቀበሌ ውስጥ ቢሮአችን አለ እንሄዳለን እንገናኛለን ቢሆነ በ15 ቀን አንዴ ምናምን ያለን የቀረ ልጆች እየተገናኘን የሚመቸው ሰው ቲያትር አብረን የሰራን ሰዎች ምን ላይ ናችሁ እንባባላለን እናወራለን ምናምን ስቲል ነው ማለት ቲሙ ተበተነው አይደል አላ ቲሙ በጣም ትልቅ ቲም ነው አሁን ለዚህ መድረሴ መሰረቶች እነሱ ናቸው በቃ የመጀመሪያ ጊዜ የዘፈንክበትን ቦታ ምናምን ታውቃለህ የመጀመሪያ ጊዜ የዘፈንኩት እናትና አባቴ ቤተሰቦቼ ፊት አረሳው የሚወንድሙ ጅራን ዘፈን አይኔ የተበከሽ ነው ዛሬ ዘገየሽ ምን መግቢያ መውጫሽን ሳይው ስተፊ ጨነቃለሁ አቅጣጫሽን በሩቁ ሁልጊዜ ቃኘዋለሁ ባላፊ አግዳሚው ስራ ፈተውያለ ምንም አይደለም ይሁን ሳትመጪ ግን አትቅሪ እፈራለሁኝ ጠፍተሽ ረሃብ እንዳትወይላኝ ሰፈርሽንም በግሬ አይታክተኝም ዞሬ ሊሪክስ ተሳስቼ ሊሆን ይችላል ግን ይህን ዘፈን ነውና ቃረሳትም ክሊፖን ጩጭ እያለ ውል ነበር አንተ ድንገት እንዲያጋጣሚ ነው ከዛ በጣም ይሄ በጣም እኮ ለኛ እድሜ እኮ እንትን ሸበጥና ማረሳው እሱ ነው ሲሊፐር ዲስትሮጋ ለማስጠረግ መሄዱ ለኔ ፈን ነበር የቁስል ፕላስተር ደርጎ ጣቱ ላይ ለኔ በጣም ያስቀኝ ነበርና እሱ እንዴት ብዬ ልንገር በመቤቴ በቃ ዋየሁት ቁጥር
ኤክሳይትድ ነኝ እንትን በቃ ስሊፐር ማስተር በቃ ይገርመኛል ልጅ ስላለው እኮ ምንም አይገርምም እኮ አሁን ባለን ግን ዩኒክ ፓርቷ እሷ ነች አትረሳም ግራ ገብቶ ድንግጥ ስሊፐሩን ጫማ ሲያስተርግ ሚስትሮ ቀና ብላ ያወልና ነገር በጣም እሱን ዘፈን ነው ከዛ በኋላ በቃ እዘፍናለሁ ሞክራለሁ ከዛ ነገሩ ነው የሆነ አሪፍ ነው አዎ ያኔ ምንም አትባልም ጎበዝ በርታ ነው የምትባለው ሰርግ ትጠራለህ መባሉ ራሱ ዘፋኞች ይታወቃቸዋል ድምጻችሁ ይሰማቸዋል እኔም ማውቅም ፈልጎ እኮ እሱ ነው ሰላም እንደዚህ ስለ ከመግባታችን በፊት እያለኝ ነበር እንዴት ነው ግን ምን ይሰማል እኮ እንደዚህ እንዲሰማል ታቋለህ እንደዚህ አይሰማኝ ለምሳሌ ይዘፍናል ዮናታን ግን ለኛ እንትን ይላል ይሸክካል ለኔ ጉድ ነው ለሱ ግን ጉድ ነው በተለይ ሃይ ፒችሽ በጣም ነው ራሱ በጣም የሚከብደው ኦክታቭ ነው ግን አዎ ለምሳሌ ሰፋ አዮ የሆነ ነገር ባይዛው ኮንሰርት ምናምን አቅርቧል ታውቃለህ አይ ዘፈን አላቸው እኮ እንዴ ትልቅ ህዝብ ላይ ሁላ ተወርውሯል እውነት ነው እንደዚህ እናንተ ሳትወርውሩ እኮ ተወርውሯል ልብስና ምን ወርውሩ እንደዚህ አይጸልይ ነው ብዙ ተልፈናል የዘፈኝ ጊዜ አትሻው ዮናታን እኮ ራሱ እኮ ተወርውሮ ነው እኮ ራሱ ነው መልሶ ነው የዘከረ ወይ መዳያ ይባል ነገር የለም እንደዛ ነው እንግዲህ ያሳለፍኩት ቤተሰብም ምንም መጣውበትም ሰፈርና በጣም የሚገርም እንደዚህ አይነት ሰፖርት የሚያደርግ ቤተሰብ በጣም አላማን ይደርሳል ለኛም ደረሰልን እንጂ ለጆሮአችን አሁን ብዙ ልጆች ምን ፈልገው ነገር ሆነናል ቢያላስብ በቃ ገባ የሆነ ነገር እየተፈለገ ዶክተር ያደርጉሃል ኢንጂነር ያደርጉሃል ምናምን ነገር ከዛ ላይ ያን ነገር ፓሽን ደግሞ ብለህ ስትመጣ ደግሞ ተላልፋል ጊዜ ያልፋል በጣም ብዙ ጊዜ ልጅ እያለን ነው ነገሮች ማድረግ የምትችለው አሁን ቲያትር ከሆነ ልጅ እያለን እንጂ ከ40 ዓመት በኋላ ተመልሰ ቲያትር ቢታን ጉልበቱ ማታገኘው ገባ ኳስጮች ብትል እድሜ ነው የእድሜ ጉዳይ ነው ያልፋል አንቺ ኳስጮች እኮ 27 ዓመት ከሞላ እኮ በቃ አለቀ ኧረ በስመ አብ አሁን ላይ 21 ዓመት ከሞላ አለፈ በቃ ይሁን የውጭ ያ ማልኩ አንተ 21 ዓመት አሉ ነው ገባ ያልፋል 16 ዓመት ራሱ አልፈዋል በቃ አሁን በልጅነታችን ነው ገባ ቤተሰቦች በልጅነታችን ነው ልጆቻቸው የት ላይ እንዳሉ ማወቅ የሚችሉት ፓሽናቸውን ምን ሊያዘወትራሉ ምን ይነካሉ ምን ያወራሉ ምናምን ነገር ምን ላይ አክቲቭ ነገር ናቸው እሱ አያግድህም ደግሞ ይሄ ለምሳሌ ትምህርትህን ከመማር የሚያግድ ነገር አይደለም እኔ በማርኬቲንግ ማኔጅመንት ነው የተመረኩት ደስ የሚለው ደግሞ ተምሬ ያለው እግዚአብሔር ይመስገን እስከ 12 ተምሬ ዩኒቨርሲቲ መግቢያ ውጤት አልመጣልኝም ግን ዲግሪን ያስተምረኝ ነበር ኦኬ እዚህ ኮሌጅ የግል ዩኒቨርሲቲ ገብቼ ነው ማርኬቲንግ ማኔጅመንት ተምሬ የጨረስኩት እና እንትን አይደለም መማር ከምትፈልገው ነገር አያቆምም ከዛ ውጪ ቲያትሪካል አርት የሚማሩ ተማሪዎች ትምህርቱ በጣም ከባድ ነው በጣም ይከብዳል የእውነት ነው ከባድ ነው ትምህርቱ አሁን ዩኒቨርሲቲ ገብተህ ምናምን ስትማረው 4 ዓመት እኮ ይከብዳል ልክ በቃ እንደዛ ትዝ ይለኛል ሙዚቃ ሳይንስ ነው እንዴ ሙዚቃ ምንማርበት ትምህርት ምን እንደሚለን ታውቃለህ አንድ አስተማሪ የፊዚክስ ተማሪዎች ፊዚክስ የሚማሩ ተማሪዎች ይሄ እኮ ሙዚቃ አይደለም እንዴት አትደፍኑም ነው የሚባለው ፈተና እና ከፊዚክስ ላይ ይከብዳል ትምህርቱ ዮኒ አይተታቃለ እግዚአብሔር እኔ ሲምቦሎች ምናምን ነው ይኸውልህ ከጆኒ ጋር ቢያንስ ሙዚቃን ማር ቢያንስ እሱን እንትን ካልን ብለን ሄደን አይደል እንዴ ሌላ እንትን ነው ሌላ ቋንቋ ነው አጠቆ ማርያም የቻይንኛ ምናምን በለው በቃ እንደዚህ በቃ መስመር አለው ምናምን እንደዚህ ይሰመርልሃል ምናምን በቃ እንጃ በቃ ማርያም ሌላ ታሪክ ከባድ ትምህርት እኛ እኮ ሄዶ እኮ በቃ ድራም ላይ ተማሪ ያልሆነ ሰው ተምሮ መጨረስ በጣም ከባድ ቁጥር አለው ምናምን እኔ 2 ጊዜ ጀምሬ ያቆምኛለሁ አልተመረኩም 2 ጊዜ ነው ማወራ እና ከባድ ነው በጣም አይደል እግዚአብሔር አብዛኞቹ ራሱ አሁን እንዲ ድራመሮች እንደዚህ ፒያኖ ምናምን ያውቁታል ወይ ሰምተው ይረዱታል እንጂ እንደዚህ ማንበብ ምናምን አይችሉም አብዛኞቹ የተወሰኑ ናቸው የሚችሉት ከባድ ነው እና ያን ያህል ቫልዩ ያለው ነገር ነው ለሰው እንትን የሚባለው ይሄ ልክ ያልሆነ የሚመስለው ወይ ምናምን ዝቅ ተደርጎ የሚታየው ይሄ አሁን ለምሳሌ ሰው በሜዲሲን ሲመረቅ ወር በኢንትሮኒክስ ሲመረቅና በቲያትሪካል አርት ሲመረቅ ምናምን እንዴ
ምን ያስፈልገዋል ትምህርት ደግሞ ምናምን የምትለው ትምህርት አይደለም። ከባድ ነው፣ በጣም ይከብዳል። በጣም ያው ያሬድኩ ይማራሉ አዲስ አበባ ዩኒቨርሲቲ እንደ ትምህርት ነው በትክክል። ኧረ በጣም ፈተና አለው ምናምን እንዴ በጣም ከባድ ፈተና አለው። ፈተና በጣም ከባድ ነው። ከዛስ ግን እንዴት ነው ከዛ በኋላ? ወይስ ቀጥታ ወደ ባላገሩ ነው የሄድከው ወይስ? ከዛ በኋላ ያው ለቲክቶክ መጣ። ግን ከዚህ በፊት ግን አሁን ለምሳሌ እንጀራ ለእናት ታደርስላታለህ ያንተ ሞከርክ ሊያ ምንድነው ህይወትን ለማሸነፍ የሞከርከው ነገር? እግዚአብሔር ይመስገን ምንም ጫማ አልጠረኩም፣ ቆሎ አልሸጥኩም፣ ውሃ አልተሸከምኩም። ህይወቴንም ለማሸነፍ አይደለም እንጀራ የተሸከምኩት ግዴታዬ ስለሆነ ገብቷል። የምናምንም ሳይሆን እኔ እያለሁኝ እናቴ እንጀራ ተሸክማ አትሄድም። አይደለም እናቴ፣ ጎረቤቶቼ ትልልቅ ሰዎች ሆኑ በዙሪያ ያሉ ሰዎች እቃ ተሸክመው አይሄዱም። እኔ የምችለው ከሆነ በእኔ አቅም የሚቻል ከሆነ እንጂ ይሄ እንትን ይሄን ለማሸነፍ የሚባል ስትራግል ምናምን የኢጎ አይደለም። እሺ እንምለው ሌሎች ሰዎች ያሳለፉትን አይነት መከራ አላሳለፍኩም። እግዚአብሔር ይመስገን ያንን አላሳየኝም። ምንም ቸግሮኝ ያቅም እናቴ ቤት ሆኜ ከፍቶኝ ያቅም እና እግዚአብሔር ይመስገን። አይ ቲንክ እንደዚህ ሲባል ሰው ወደ ሌላ ነገር ነው የሚቀየረው። ግዴታ ኢትዮጵያ ውስጥ የሆነ ነገር ለመባል ለመሞገስ ወይ ምን ለማለት በጣም ስለሚደብረኝ ነው። ለመሞገስ ኦር የሆነ ነገር ለመባል በጣም እንትን መሆን አለብህ በቃ። እኔ ደግሞ ያሳለፍኩት ምንም ሪያሊቲ ነው። እግዚአብሔር ይመስገን ሪያሊቲውን ነው ማውራህና እንጀራ መሸጥ በጣም ትልቅ ሙያ ነው። ሌላው ትልቅ ኃላፊነት ነው በጣም። በዛው ከሸጥክ ራሱ አንዴ ነው የሚሸጠው መጥፎ ከሆነ። እኛ የምንበላውን እንጀራ ነው የሚሸጠው ሰው አንዴ ገዛና ከዛ ይመጣ። እኛ የምንበላው ቤት ውስጥ የሚበላ እንጀራ ነው። ይሄ ለገበያ ተብሎ ሌላ ይጠይቀው በስነ ስርዓት ቤት እኛ የምንበላው ነው ሌላ ሰው የሚገዛው የሚወስደው። እና እንደዛ ናት እናቴ። ጎበዝ ሴት ናት በጣም ወይዘሮ ሀገርነሽ መኳንንት ትባላለች። በጣም ቆፍጣና ሰው ናት፣ ጎበዝ ሰው ናት ማለት እድሜና ጤና ይስጥልኝ። አሜን 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 አሜን። ከዛ ቲክቶክ መጣና ምን ተፈጠረ? ቲክቶክ መጣና ምን ሆነ መሰለህ? ቲክቶክ የጀመርኩት የመጀመሪያ ቪዲዮ ሰርከስ ነው ቲክቶክ። ኧረ እባክህ እግዚአብሔር ሰርከስ ነው የሰራሽበት? የመጀመሪያ ቪዲዮ ስንት ታየ መሰለህ? ስንት ነው የታየው? 300,000 ምናምን ታይቷል። አንድ ቪዲዮ ለካ የመጀመሪያ ቪዲዮ። ዋው እድለኛ ነው በጣም እግዚአብሔር። የመጀመሪያ ቪዲዮ ሰርከስ ነው። አብዱ የሚባል ጓደኛ አለኝ ከሱ ጋር እንትን ብለን ቲክቶክ የሚባል አፕሊኬሽን መጥቷል። በቃ ከፍቻለሁ። ያ የጀመረ ነው አብዱ ዘፈኑ። አረ ይሄ የሴት አፕሊኬሽን አቀታሪ ይሄ የሴት አፕሊኬሽን ነው። እንዴት ነው እኔ ቲክቶክ የምጠቀመው ምናምን ብዬ አቅራራው። ዛሬ ክፈተው ይጠቅማል። እንደውም በቃ ሰርከሱን ዝም ብለን ቀረጸውና ፖስተው። ለመጀመሪያ ጊዜ ቪዲዮ ሰራ የእንትና ዘፈን የአብሌክስ ዘፈን በአብሌክስ ዘፈን ነው የሰራው። ኦኬ አረ ደሜ እሱን ዘፈን የሰራ ሰዓት ነውና 4 ዓመት ያልፋል። ትሬንድም ነበረ 4 ዓመት ያልፋል እና ትሬንዱ ማለት ነው ማለት የዛኔ ነው የኔ እቺኛዋ ተሰራ ነበር። ይሄንን ነው በዚህ እኔ ምሰራው ዮጋ ያለ ይታያል ካሜራ አራ ሰይድ ምናት እንዴ እኔ ተነስቼ ቆሜ ነው ምዘው ምናት እንዴ እኔ ነበር ሰራው ነው ይሄ እጃችን ነበር እንደዚህ። እሺ አንጋ በዚህ ነው በዘፈኑ ሊወርድ ነው እንዲያልኩ በዚህ ነው በዘፈኑ የሰራሁትኝና ከዛ በኋላ እሱ ቪዲዮ ቫይራል ወጣ። ከዛ ገመ ሙዚቃ መስራት አለብን በቃ እንደዚህ ያደረግን ምናምን ተባለ። ያኔ አቋቋም ነበር ፖቴንሻል እንዳለና የዘፈኑና አንዴ በደንብ እኛ እንተዋወቃለን እርስ በርሳ። ከዛ ባለሙያዎችም ያገኟችሁ ነበር? አይ በራሳችን ግን ይሄን ከማውራት በፊት ግን ተመልካቾቻችን ከማስተዋወቅ ማለት ተመልሰን እንወጣለን። ኦልራይት እንግዲህ ከብሬክ በኋላ ተመልሰናል። ከቤት ጋር በጣም የሚገርም ጊዜ ያሳለፍ ሳናስበው ራሱ በጣም ብዙ ደቂቃ ነው ራሱ ዳት እያለ እየሄደ ያለው። ቲክቶክ መጣ። ቲክቶክ ላይ የሰርከስ ጀመራችሁ። ከዛ ወደ ሙዚቃው የገባችሁት ነው? በቃ ያን ፖስትበት ቫይራል ሲወጣ እስቲ በቃ ከዚህ በኋላ እንደውም እየዘፈንኩኝ ፖስት ላድርግ ምናምን ብዬ ጀመርኩኝ። ያው ያን እያረኩኝ መጣሁኝና
አጋጣሚ የሆነ ማስታወቂያ አየን ከአብዱ ጋር አብዱ ጓደኛዬ ነውና እሱ ጋር አንድ ማስታወቂያ አየንና ባላገሩ አይደል ማስታወቂያ ወጥቷል ሰው እንመዝገብ ምናምን አልኩት አረሳው ምን ቀን መሰለ ሰኞ ቀን ነው ከዛ አረን ያለመዘገብም አለኝ ከዛ በግድ ነው ይዤው ሄድኩኝ እዚህ ጎተራ አጎና ጋር ጎተራ ጋር ነው ቢያቸው ፎቅ ላይ እዛ ሄድንና እንተናለን ተመዘገብን ምናምን በቃ እንደውልላችኋለን ተባለ ሰኞ ተመዘገብ ማክሰኞ ለተደወለልን ሮብ 7 ሰዓት ድረስ የከሳቱ ተወዳዳሪዎች ናቸው ተባለ ተዘጋጁ ምንም አልተዘጋጀንም ምንም ያወራነው ነገር የለም ምንም የተነጋገርነው ነገር የለም አብዱ ተደወለልን ስለው እኔ ጋር አንተ ጋርም ተደውሎልሃል አው ተደውሎ ምን እናርግ እንገናኝ ተባባል ተገናኘን ነገታው ትሬኒንግ አደረግ ምናምን በቃ ይሄን እንስፈን ተባልን ተሰማማን የማንን ነበር ይዘፍ የመጀመሪያ ዙር ምን አላችሁ ምን በዘፈን እንትነን አንተ እንደዚህ ጠፋብኛል በመቤቴስ የዚህን ያህል ነው ዩሲ የጠፋብኝ የመጀመሪያውን ዙር የተወዳደርኩት በሚኒሊኮስ ናቸው ተኩራ በሚለው ዘፈን አሁንም ካልተሳሳትኩኝ ግን እሱን ነው ማስታወሰው የመጀመሪያ ዙር ላይ እንደተወዳደርኩበት ከባድ ዘፈን ይመስላል አዳም ጭጫወታል የልቤን ከበሮ ባይኖችሽ ሲገረፍ በትዝታሽ ታስሮ መክረሜንም እንጃ አላውቅም ዘንድሮ ፍቅርሽ ልቤን ወጋው ደረቴን ሰባብሮ ልተኛ በእናትሽ እስቲ ቆይ እና ይሄ አረ ተባበርልኝ ኩራት ትቅሪ በጣም ቤካ አታውቅም ፍቅሬ ኧረ በኢየሱስ ኩሪ ግደለም ይባንቺ ብቻ አልተጀመረ እናቴ ተሞት እናቴ ተሞት ይለያል ቤኪ በኢየሱስ አረንጓዴ ምን አሁን ጻቤ ከነ ፍለፍ ሰጡ ጎበዝ በኢየሱስ ማለት ስሜ ጠራ ነበር ተናገረው ፐርሰናል ነበር ማረጋገጥ አይ ለምን ከኋላ ቢጫ ራስ ቢኖረው ጣም ነበር ይደብረኝ አንደኛ ዙር ሰራሁኝና አተ ቢካ በጣም በቃ ይሆናል በእናትህ ትክክል አይደለም በነገራችን ላይ ነው ዘፈንኩት እንደዚህ ተኩኖ አይዘፈንምና አሁን እንትን ይላል ትንፋሽ ያጥራል ምናምን ጉሮሮ ጋር የሆነ ነገር ይዛል ኦ ችግር ልክ አይደለም ሶሪ አልያዘ ባረሪ ያበደ ነው ማለት ከዛ በኋላ ልክ አይደለም ልክ ይሆንት ነው እንደዚህ አይደለም ልክ ነው መቤት ቆመ እየተንዶለዶለ ከሚስወጣ ያሟል እንዴ በጣም ብዙ ካር ነው በጣም ዋር ነው ማለት በጣም ብዙ ካር ይቻላል በጣም በቃ ቀጠነ ስለ ወፈረ ስለ ቀጠነ ስለ በጣም በደ ነው መቤት ግን ይሰማል ነው አሁን እኔ እንደምሰማው አለ መስማት እኮ በጣም በደል ነው ግን ታውቃለህ አይሰማ ምን ይሰማል እንደ ኖርማል ነው የሚሰማው እኮ ቀርተሰማው ልክ ሳውራበት የሚሰማኝ ነገር አሁን እኛ ለምሳሌ አንዳንዴ ቮይስ ለካሜራስ እንደሚደብረ እንደዛ እንደብረኝ ለምሳሌ እኔ ፊት የኔ ዘፈናውን እኔ ፊት ሲከፈት ይደብረኛል ሼም ምናምን አይ በቃ መስማት ወይ ይወዳል ደስህን ምናምን እኔ ቦን ዘፈኔን በጣም ነው የምወደው ለቀቅ አድርጌው ነበር እንትን ይለኛል በጭራ እንደዚህ ያማ ክፈት ማለት እንጂ አለበት እየደቂቃው ሞቅ አድርጉት እንጂ ምን ጨራለ ለአመት ባልም ለለቅሶም ኧረ የቤት የኔ አሁን ዘፈን ጠፍቶ ነው የምን ነበር የምለው ሌላ ዘፈን ራሱ
እና በዛ በአረንጓዴ አለፍሽ ማለት ነው በአረንጓዴ ያለፍኩኝ እሱኛውን ዙር ከዛ ሁለተኛ ዙር ኦዲሽን ላይ የሆነ ኦዲሽን ነበረን እዛ ገባን የሆነ ነገር ተነገረን ምናምን ያኔ ስንት ፎሎወር ገብቻለሁ መሰለህ 64000 ፎሎወር ነበረኝ አሪፍ ሄድሽ ቲክቶክ ምናምን ከዛ እዛ ገባን ኦዲሽን ተሰጠና እንደውም እዛ ላይ ብዙ ጊዜ ፈላሰፋለሁ እና እኔ ቆንጆ ኑሪ የሚለውን ዘፈን እንደውም እዛው ላይ ነው እዛ ኦዲሽን ላይ ከሆነ ኮመንኩ ቀይስር ባለጀን መሰረኩ ቀይስር ባለጀን መሰረኩ እንደዛ የእውነት የምሬ ነውና እዛ ዘፈንኩት ምናምንና እሱ እንደውም ተቆርጦ ቲክቶክ ላይ ቫይራል ወጥቶ ነበር እና ብቻ እኔ መቻለሁ እሱ ደፍረህ አልነሱን እንዴት እንደሚያምር ዘፈኑ በጣም ደስ የሚለው እንዴት እንደሚያምር እንደው ካላስቸገረ አረ እግዚአብሔር ሌላ ዘፈን ነው ሌላ ዘፈን እና እንትና ራሱ አረጋኝ ራሱ ማን አብራም ነው መሰለኝ የማን ዘፈን ነው ከተነገረው በኋላ ለካ እንደዚህ መዘፈን ይቻላል ወይ አሁን ኤክስፐርት ነው ለካ እንደዚህ መዘፈን ይቻላል ችግሩ ከዘፈኑ አልነበረም ከድምጻዊ ነገር ነው መሰለኝ አላቅም ንግግራቸው እንደዛ ነው ያለው የሰማው ላልሰሙት የኔ ቆንጆ ግን አሁንም ቀደም አቤል እንዳለው እየተብለበለ እንት እየተንዶለዶለ እንደዚህ ላይ ዘፈኑ ሌላ ጉዳይ ነው የኔ ቆንጆ ኑሪ የኔ ቆንጆ ኑሪ የኔ ቆንጆ በኔ ላይ እንኩር የኔ ቆንጆ ያላማይ ጽናት የኔ ቆንጆ በጣም ያስገርማል የኔ ቆንጆ ስቴርስ ከተላት የኔ ቆንጆ አዛበረሃ የኔ ቆንጆ ኑሪ የኔ ቆንጆ ኑሪ የኔ ቆንጆ በኔ ላይ እንኩር የኔ ቆንጆ ግጥሙ ጠፍቶብኛል እግዚአብሔርን ስለቆየው ግነታ እንደ እግዚአብሔርን ሌላ እኮ ነው የሚመስለው አሁን የሆነ አዲሱ ስራ ምናምን ብለህ እንትን ብትለኝ ዋው ብዬ ልሰማ እችል ነበር እንዴ አሁን የኔ ቆንጆ የተባለቻቸው ያሳዝነው በጣም በመቤቴ አሯሯጦ ሰማ አልሰማም እንዴ ለምን እንደዚህ ፈጥነው ምናምን ቪዲዮ ሲባል ካሜራማኑ ቸኩላለሁ ብሎ ነው እግዚአብሔር አለው ጨንቆት ይሆናል ማለት ካሜራማኑ ቸኩላለሁ ብሎ ይኖር ከመጣ ሲቷን አንደርድሮ እና እሷን ዘፈንን ከዛ በኋላ ሁለተኛ ዙር በቃ ተቀጠረ ምናምን ይላልና አረሳው ሁለተኛ ዙር ላይ ነው የሆነ ነገር የተፈጠረው መሰለኝ ኦኬ ገና በሁለተኛ ዙር ነው የሆነ በጣም ሁለተኛ ዙር ላይ ቲክቶክ ላይ ምን ጀምራላችሁ ለምን ትጫወታላችሁ እና ምን ነገር ተነገረ ሁለተኛ ዙር ላይ ምን መጣ ያኔ ተዘጋጅቼ ሄድኩት የማንን ዘፈን መሰለ የተሾመ ምትኩን ነው አልመጣም ቀረሁኝ የሚል ዘፈን አለውና እሱን ዘፈን ነው ሄድኩኝ ቆንጆ ነው የተጫወትኩት በእርግጠኝነት ሄድኩኝ ዘፈንኩኝ አሪፍ ነው የተጫወትኩት ምናምን እኔ እየጠበቅኩ ያለሁት ሙዚቃዊ አስተያየት ነው ስለ ሙዚቃው ስለ ዘፈንኩት አዘፋፈን ልክ ያለንኩት ነገር ማስተካከል ስላለብኝ ነገር ምናምን ነውና ከመሃል አንድ ዳኛ ተነስቶ እኔ አንተ በራስ መንገድ የምትሄድ ከሆነ እዚህ ጋር ቁጭ ብዬ አንተን ለመዳኘት እንትን የለኝም ኢንተረስትድ አይደለሁኝም ሶ ፍላጎቱ የለኝም አንተን ለመዳኘት እና ቲክቶክ ሶሻል ሚዲያ ከልክለናል ለምንድነው ቲክቶክ ላይ ወጣ ሙዚቃ ከተሰራልኝ 100,000 ፎሎወር ከገባው ሙዚቃ ይሰራልኛል የሚል ቪዲዮ የለቀቀው ሶ በራስ መንገድ የምትሄድ ከሆነ ምን ያደርግልሃል ይሄ ውድድር ምናምን የሚል ነገር እንትን መጣ እኛ ደግሞ አይ ችግር የለውም ምንም እኔ አይደብረኝም ለቦታው ግን አልነበረም በቦታው አይ አልደበረኝም ጠንካራ ቤተሰብ ነው ያሳደገኝና ኮንፊደንሴን አላጣም እንደዛ አይነት ቦታ ላይ እግዚአብሔር ይመስገን ደስ ይላል ኮንፊደንሴን ያሳጣኝ ምንም ነገርና ትንሽ እኛ ኢትዮጵያኖች ጢባር ኢጎና ኮንፊደንስ እንትን ይለብናል አንድ አይነት ነው ይመስል አንድ አይነት ነው ይመስል እና የሰው ልጅ አብረው ቡና ካልጠጣ አብረው ምሳ ካልበላ አብረው ለ10 ደቂቃ ለ20 ደቂቃ ታይም ካላሰለፍክ ትክክለኛ ማንነቱን ማወቅ አትችልም 10 አመትም ደግሞ አብረው ቆይታ ደግሞ ትክክለኛ ፐርሰናሊቲውን ማወቅ አትችልም እና ቢያንስ ትንሽ እንትኑ እንዲኖርህ
ለ10 ደቂቃ እንኳን አብረህ መቀመጥ መቻል አለብህ። እንደዛ ላይ ከዛ በኋላ እኔም ማቀው የመጀመሪያ ጊዜ ውል ስንዋል ውል ስለ ፌርማ ስንፈርም የምዝገባ ጊዜ ሌላ ውድድር መወዳደር አይቻልም ብቻ የሚል ነው ያለው። ያ ብዙም እንደዚህ አይነት ነገር ላይ ደግሞ ያው ገለጥም አድርገህ ያው አነባለሁ የለውም ማርኬቲንግ ተመሪያለሁ ፊደል ተቀበላለሁ አላ ከሶሻል ሚዲያ አሁን አንዳንድ ነገሮች በሙሉ ገልጠህ ከሶሻል ሚዲያ ጋር የተያያዘ ምንም አይነት ነገር አልነበረው። አሁን ስላለፈ ነው እኔ ማውራት አልፈልግም ሌላ ጊዜ በቃው ሸፋፍኜ ነው ማልፈ። አሁን ግን አልፎ ውድድሩም አልቋል። ጎበዝ ልጆች በጣም ጀግና የሆኑ ልጆች አሸንፈው በውድድሩ ላይ እግዚአብሔርን ነው ማለት ውድድሩ በጣም ብዙ ጎበዝ የሚባሉ ሰዎችን አፍርቷል። በእውነት ነው የምናውቀው ነው የምናየው ትልልቅ የሚባሉ ሰዎችን አምጥቷል። ከዛም በፊት ደግሞ አብርሽ በጣም ብዙ ሙዚቃ ብዙ ነገር የከፈለ ሰው ብዙ ላይፍ ታይም ያደረገ ሰው ነው። የሱ ጥፍር ጋር የምደርስ አይነት ሰው አይደለም። ገና ነኝ ምንም ነገር ለማወቅ ነው ማውራ በጣም ገና ነኝ። ከዛ ምን ተፈጠረ እንደዛ ላይ ሌሎች ብቻ መድረክ ላይ ሊባሉ የማይገባቸው ነገሮች እንደ ለማኝ ሳንቲም ለመለቃቀም በየዩቲዩብ ተቆርጦ ስለተለቀቀም ያልተላለፈው እሱና በየዩቲዩብ እየዞርክ ምናምን በየቲክቶክ እንዴ ቲክቶክ ነው የሰራሁት። ቲክቶክ እንደማይቻል አላውቅም ነበር። ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። ከዛ በኋላ በቃ አልዳኝም ያንተ ጉዳይ በቃ እንትን ተብሎ ተባልኩኝ። ግን እድልም አልተሰጠህም? በቃ አወራሁ ስናገርም የሚሰማኝ አካል አጣርተን ምናምን እናሳውቃለን ተባልኩኝ። ከውድድር እንደወጣው ቤት ስገባ ቤተሰብም ሳማክር ከነማዘርም ጋር ሳወራ ምናምን ቁጭ ብለን እንትን ስንል ማቆም አለብህ ተባልኩኝ። አቆመ የራስን ስራ መስራት አለብህ። ሰው ራሴን እነሱ ያሉኝን ብቻ ሳይሆን ራሴንም ሳዳመጥ ለምን በቃ የሆነ ዲስሪስፔክት የምትደረግ ከሆነ አርቱ ላይ የሆነ የምትደረግ ከሆነ ለምን ትቀጥላለህ? ላንተ አስበው ሊሆን ይችላል የሚመክሩ ሰዎች ላንተ አስበው ሊሆን ይችላል የሚነግሩበት መንገድ ግን ትክክል ካልሆነ አንተን ያጠፋል። ገብቷል? ከዛ ወሰንኩኝ ራሴ ቲክቶክ አካውንት ላይ ፖስት አደረኩ። ከዚህ በኋላ ከባላገሩ አይደል እኔ ራሴን አግልያለሁ በራሴ በሆኑ ምክንያቶች ምናምን የቪዲዮ ፖስት አደረኩ። እኔ ቪዲዮ ፖስት ካረኩኝ ከ2 ሳምንት በኋላ ከባላገሩ አይደል አባረነዋል የሚል ቪዲዮ ፖስት አደረኩ እነሱ የራሳቸው አካውንት ላይ። ነገሩ የጦሰው ያኔ ነው። ለካ ተባሮ ነው ቀድሞ ተቀርጾ የሚተላለፍ ፕሮግራም ስለሆነ ለካ ተባሮ ነው ከውድድር አቋርጫለ ያለው አይነት ነገር ሰው ጭንቅላት ውስጥ ተፈጠረ። ገብቷል? እኔ ገና አስበው ምናምን ነው ከኔ ጋር አብሮ እንደዚህ የተባለ ልጅ ገብቷል ተመልሷል። እኔ መባረርበት ምክንያት ምንድነው? ተባረሬ ሳይሆን በገዛ ፈቃዴ ውድድሬን አቆሜ ነው። እነሱ ግን በፈለጉት መንገድ ትልቅ ፕላትፎርም ነው ቲቪ ብዙ ሰው ጋር የሚደርሰው ያ ነው። ሁሉም ሰው ስልክ ላይ ኖሮ ይችላል። ሁሉም ሰው እጁ ላይ ቲክቶክ የሚያስጠቀም ስልክ ቲክቶክ የሚባለውንም ነገር ላያውቀው ይችላል። ቴሌቪዥን ግን ብዙ ሰው አለው ያንን ነው የሚያየው። ሰው እንደዚህ ብሎ ነበር እንዴት ይባላል? ከዛ ያም ሲመጣ አልደነገጥኩም። ምንም መሰለኝ ለምን የማውቀው ነገር ስላለ የማውቀው የራሴ የሆነ ነገር ስላለ የራሴ ጋር የራሴ እውነት ስላለኝ የራሴ እውነት ይዤ ሄድኩኝ። አሁን ይሄን የማወራው ለመመለስ ለምናምን የሚያመጣው ለውጥ ኖሮ አለበት የሚያመጣው ለውጥ ኖሮ ሳይሆን አንዳንድ ነገር ጭንቅላታቸው ውስጥ የተፈጠረ ሰዎች አሉ። ለምሳሌ የኔን ትልቅ ደረጃ መድረስ የሚፈልጉ በዚህ በቃ ተሳክቶልኝ ማየት የሚፈልጉ ውድድር አሸንፌ ማየት የሚፈልጉ ብዙ ሰዎች እነዛ ሰዎች በጣም ነው ላይክ ያዘኑብኝና በዚህ ምክንያት ነው እንጂ ያረጋጆች እኔ ምን አሁን ውድድር ቢኖር መወዳደር የምትፈልግ ሰው ነው ወይስ በራስ ፓዝ ነው የምትሄደው? ካሁን በኋላ ውድድር ቢኖር መወዳደር የምፈልግ ሰው አይደለሁም። ከዛ አልፌ ደግሞ ሰውንም ውድድር የምመክር ሰው አይደለሁም። ሳይድ ኢፌክት አለ ብለህ ታስባለህ? ሌላ ለምሳሌ ብዙ አድቫንቴጅ አለው ሰው ጋር ለመድረስ። ለምሳሌ ገንዘቡ ስታሸንፍ ገንዘቡ ይጠቅማል ራስን ፕሮሞት ለማድረግ አልበም እንትን ያው ሙያው ማስተያየቱ ምናምን በጣም ይጠቅማል። ትላልቅ ሰዎችን ማግኘቱ እዛ ጋር በብዙ መንገድ ይጠቅማል። ግን እኔን አሁን መወዳደሬ ስላልጠቀመኝ ስለጎዳኝ እኔ አሁን አልፈልግም። የሆነ ሰው ያው ሁሉም ያየበትን አልፈልግም እንደዚህ እንድትወዳደር ነው የምለው። እና ያ እንግዲህ ባላገሩ የህይወት ታሪኬ
ከ19 እስከ 19 አለቀ እዛ ጋር ቆመ በቃ እና ስቲል ሪስፔክት አለኝ ቦታው ላይ ያሉ ሰዎች በጣም ደስ ብሎኛል አወራረ የእውነት ይምሬ ነው ለኢትዮጵያ ሙዚቃ ብዙ ዋጋ የከፈሉ ሰዎች ናቸው ከአባትህ እንደሚቆጣህ ልክ አባትህ ቢቆጣህ ታኮርፈዋል እንደዛ ነገር ገብቷል ታላቁ እንደሚሆን ነገር ቢልህ እንትን ትለዋል አትለውም አይደል ልክ እንደዛ ነው ያቺ እንትን ያልኳት ግን በራሴ በሆነ መንገድ አልቀጠልኩም በስራ አጋጣሚ ተገናኝተናል ከነዛ ሰዎች ጋር አረባከ ሚዲያ እንደዛ እኮ ነው ትገናኛለህ እኮ ሚዲያ እኮ ብሮ የትም እኮ ያገናኛል ዞሮ ወይ አንተ ፈራሚው እሱ ፈራሚው ትገናኛለህ እና ደግሞ እገዛቸውን የምትፈልግበት ጊዜ ይኖራል በጣም ያንተን እገዛ የሚፈልጉበት ጊዜ ይኖራል እና ቀደም ስናወራ የነበረው ከነሱ ጋር ይሄን ነው ላይክ አለ እንደዚህ ይሄን ማድረግ እንችላለን ይሄ መሆን ይችላል ቀደም ስናወራቸው የነበሩት ነገሮች ከዛ የመጡ ነው ለምን ምንም እውነት ማን ምን ሰዓት ላይ በህይወት እስካለህ ግን ትገናኛለህ በጣም ትገናኛለህ ለዛ እኮ ነው ስትጣሉ በሩን ገርበብ አድርጉት ይባላል እውነት ዘግተህ እንዳትሄድ በቃ የሆነ ቀን ዘግተህም ቆልፈህም የሆነ ጊዜ ገረብ ካለ ገረብ አንገትን ትገባለህ ሰላም ነው እዚህ ቤት ይላል ማዘር ዘግቶ ወጣለት ማዘር ይገርመኛል ማዘር ምን ትላለች መሰለህ ጎረቤት መጥቶ በቃ ደናደሩ ብሎ ሲሄድ አይባልም ደናደሩ ጎረቤት ደናደሩ አይልም ትላለች የምትመለስበት ብዙ ምክንያት ሊኖር ይችላል እና አትበሉ ትላለች ይመጣሉ ቤታችሁ ተሆነ ደናደሩ መልካም ምሽት ጥሩ ነው መልካም ምሽት ጥሩ ነው በቃ አይልም ጎረቤት ይመጣል ለምን እንደሆነ ከባልና ሚስት ተጣልቶ ብላ መጣች ይላለች ተሯሩጣ ልገባት ትችላለች እርቧት እንጀራ አለ ልትል ትችላለች እና የምትመለስበት ምክንያት የምትገናኝበት ምክንያት ብዙ ነውና ይመቻቸው አክባሪያቸው ነኝ እግዚአብሔር ያክብርልኝ በጣም ደስ ይላል በእናትህ ያቺው ለዙር ብዙ ነገር ጠቅማኛለች ራሴን ላንተ ይጠቅማል በጣም ራሴን ማሻሽልበትን ነገር አሻሽያለሁ ከዛ ሲንግሎችን ሰራህ ነው የሲንግል ያመጣጥ ይገርማል እንዴት እኮ የመጀመሪያ ሲንግል እንዴት እንደሰራው እኮ ብታቀቀው ትደነቃለህ የመጀመሪያ ሲንግሌን የመስሪያ ምክንያቴ አይኔና ቲክቶክ ናቸው ይሄኛው አይኔና ቲክቶክ ምንድነው ግን ምክንያቱ አይና አይኔ በ4 ዓመቴ ነው ብረት የተሰካብኝ ይሄ የምትል ብረት እዚህ ጋር መስመር የሚታይ ከሆነ ይሄ የምትል ብረት አለች እና እንደዚህ ሰፈር ቄራ በጣም ይሄ ማለት ካፒታሊተሩ እንደዚህ ሆና ቀስት አላት እንዴት ስዬ ላሳይ እንደዚህ ኢ ነገር ናት ከዛ አራሩ ነገር የምን ብረት እንደሆነች ራሱ አልሰው ብዙ ነው ቄራ ያያለን የነበረው ግቢያችን ውስጥና ካርቶን ይደረግና ሰው ይይዛውና እንደ ዳርት እየተወረወረ ዳርት ይሰካል በጣም ሹል ስለሆነ ይሰካዋል ካርቶኑ ላይ እንደዚህ ይሰካል እየሄደ እና ራቅ ብለህ ምናምን ይወረወራል እና ልጁ ሲወረውር ፓወር ነበር የወረወረበት መንገድ ከዛ ካርቶኑን ቀደደው ከጎን ያለው ልጅ የያዘው ልጅ እኔ ለቃሚና አድራሽ ነኝ እምታች እንትን የሚሉትን ለቅምና አደርስና እጠብቃለሁ ከኋላ ሲወድቅ እያነሳው ነው እንትን የምለው ከስር እየለቀምኩኝ እንትን እሰጣለሁ እንዲወረወር ልጁን ስቶ እዚህ ጋርና እዚህ ጋር ነው የተሰካው እዚህ ጋር ምልክት እሷ ጋር አለች እንደዚህ ማለት እንደዚህ ጋር ጠፍታለች እና ብሌን ይለኝ እዚህ ጋር የሆነች ምልክት ነገር አለች መስመር አለች እዚህ ጋር አይኔ ውስጥ ብሌን ይለኝና እዚህ ላይ ነው የተሰካው ቀጥታ እንደዛ ተይዤ ዛሬ ሰኔ ስንት ነው 13 ዛሬ ያረ 13 የሚፖስትበትን ቀን ነው አይ ቲንክ ኢትስ ኦኬ ይቆረጣል አረ ቆረጠበት እኮ አንተ ነው ከኛ ጋር ከኛ ያው ካለ ቲክቶክ ላይ ራሱ ነግረናቸው ዛሬ ቀረጻለን ሳኑ አልኩኝ ሰኔ 21 ሰኔ 21 ይመስለኛል አዎ ማርያም እንሂድ ብላኝ እናቴ ጦጦ አልሄድም ምናምን ብዬ ነው የቀረው ጩጬ ነኝ 5 ዓመቴ 4 ዓመቴ አልሄድም ምናምን ብዬ ነው በቃ ብዬ ጎረቤት የመታኝ ልጅ ቤት ጎረቤት በጀርባ ምናምን ተደብቄ ነው ሄደችስ አልሄድም ብዬ ማለት ነው እና ያኔ ነው የተመታሁት ሆስፒታል ወሰዱኝ ምናምን በቃ ያቺ ወጣች ምናምን ከዛ በኋላ ድጋሚ በሁለት ወሩ በ21 ካልጋ ላይ ወደኩኝ ስፌት ተተረተረ ስፌት ነው ይነጩ ሆስፒታል ገባሁኝ አለርት ሆስፒታል ነው በእናት አለርት ሆስፒታል ገባሁኝ
አለርት ሆስፒታል በቃ ይውጣ ተባለ ባዶ ሊሆን ማለት ከነጨረሻ በቃ ይሄ ድጋሚ ስለሆነ የሚሰራው ኦፕሬሽን ያ ሲሆን ይሄንን ሊጎዳ ስለሚችል ይውጣ ምናምን ተባለ በቃ አቡነ አረጋዊ ቤተክርስቲያን የእናቴን ጉልበት ብታየው ታለቅሳለህ እንደዚህ ሙሉ ጉልበቷ አቡነ አረጋዊ ቤተክርስቲያን የዞረችበት ተንበርክካ የዞረችበት ጉልበቷ ስቲል እንትን ይለኛል ያንሳይና እንዳታስለቅሱኝ ይሄ ለፖድካስት ምናምን ይመስላል እንትን ይለኛል ትዝ ይለኛል ስቲል እግሯ ላይ ሳይው ይሰማኛል በቃና በቃ ይውጣ ተባለ ፈረመች አማራጭ አልነበረም ከስንት አመት በኋላ መሰለ ከ7 አመት በኋላ አንድ እንግሊዛዊት ዶክተር ግቢውን ልትጎበኝ መጣች እዛ አለርት ሆስፒታል ጓደኞቿ ናቸው ምናምን መታ ሄዳ ነው ከ7 አመት በፊት መታ ነበር ሲነግሩኝ ነው ይሄንን እንግዲህ እኔ በአመት ማደንዘዣ ተወግቼ ምናምን አላውቅም የተነገረኝ ነው አሁን ምነግራችሁ መጣችና ምናምን ሰርጂን ሊሰራኝ የነበረውን ዶክተር ማግኘት ፈለገችና ውስጥ ስራ ላይ ነው አትገቢም አትባልም አይቲንክ አላውቅም ከዛ በኋላ ልብሷን ለብሳ ምናምን ገባች በዛው ቼክ ላድርገው ምናምን ብላ ስታየው እንደዚህ በቃ ባይሆን ለጌጥ እንኳን ይቀመጥለት እኔ ቼክ ላድርገው ከሚወጣ ቼክ ላድርገው ምናምን አለች ኦኬ አሏት እድሉን ሰጧት ምናምን ድጋሚ ተሰፋይ ነጭ የምታየው የሚያምረው ነገር ለየት ያለ እኮ ነው ስፌት ነውና ስፌት ነው እኔ እኮ እንዴት እዚህ ጋር እንትን ይመጣና አይን ተሰፍቶ ማለት ነው እግዚአብሔር አንተ የው መስመር ነገር አለ ልጅ ነው ልስጠት ጮትበት ስበላ በዚህ ነበር የሚጫወተው አልገዛም አንድ አፍታ ፎክ ሰርቶ እና ይሄ ተሰራና እንደዚህ ሆነ ብቻ ሌላው ነገር ይቅርና እንደዚህ ሆነ ይሄ ከዛ እግዚአብሔር ይስጣት እንትን አለችን ከዛ እሱ ነው በቃ የልጅነቴ አይኔ ምን ከኔ በእድሜ ያኔ ስንት ይበልጥ ነበር መሰለህ በእርግጠኝነት ያኔ ከኔ 12 አመቱ ምናምን ይሆናል በ8 አመት ይበልጣል አሁን ሰፈርና ያለ ልጅ አገኘዋለሁ ሄጄ አግኝቼው አውቃለሁ ምናምን ሸማይዞም በጣም ነው ሸሚይዘው እና ተስራው ተዘጋጅቶበት ያደረገው ነገር አይደለም ይሄ ልጅ እና እሱም ልጅ ነው በጣም ስትነግረኝ አረሳው ይከሰስ ምናምን ተብሎ አለች ይካልተከሰሰ በቃ ምናምን ቤተሰብ ምናምን ተብሎ አለች ስትነግረኝ ስለማላስታውስ በአንተ ምክንያት ነው ራሴን አንብን ለማድረግ አይደለም እሺ በአንተ ምክንያት ነው እመቤቴ በአንተ ምክንያት ነው በቃ አንተ አንድ ባወጣህት ቃል ምክንያት ነው እንትን ያለው በቃ ምን አርጎ ነው አናቢ እሱ እኮ ማለት እኮ አብሮ የሚያጫውተኝ ሰው ነው ምናምን አውቆ አይደለም ምናምን ትል ነበር ተደጋጋሚ ጊዜና እሱን ስንሰማኛ ይሄ ልጅ በዚህ እድሜው እንደዚህ ያሰበ እኛ ምን ቤት ነን ስንት አመት ከሩናቸው ሰዎች ጋር እንደዚህ አይነት ነገር ውስጥ የምንገባው አውቆ ያደረገው ነገር አይደለ በዛ በልጁም እንትን ላይ ተጎጂ በሁለቱም ላይ ተጎጂ ያው ቤተሰብ እነሱ ደግሞ እዛ ጋር ያማቸው ምንም አላረገም አውቆም ደግሞ አይደለም ይሄ ተዘጋጅቶበት ምናምን እኔን ለመጉዳት አስቦ የሆነ ነገር ተጠቅሞ ምናምን ያደረገው ነገር አይደለም ዳጊ እኮ በልጅነቱ እኮ ዘመዳችን እኮ እንደዚህ አድርጋ ማለት ነው አሚር ጨምራበታል አሚር እንትን ነው እንደዚህ ጋር ሻሩክ አይደለም ይሄ የቃቃ የምትጫወተው ነገር የለም የዛሬ ፖድካስት ታካሚን ተዘጋው አስተይ ኦኬ ታሪኬ ነው ቃቃ ማለት ነው እዛም በኋላ እኔ ታማሚ ነኝ ሆስፒታል እንደተኛኝ ነው ዶክተር አለች እዛም በኋላ እናትና አባት የሚሆኑ ምናምን አልባል እንደዛ ነገር ነው እና ከመሬት ላይ ነው ያነሳችው ማለት ነው ከመሬት ላይ አንስተው መጣ በቃ አይኑን የታመመው በቃ ምናምን ብላ እኔ ተኝቻለሁ ለካ አሚሮ አለው እዛም በኋላ እንደዚህ ባስተኝኝ ጠብ አላደረገች ጭራሽ ሁለቱም ላይ ከዛ እንደዚህ እንደዚህ ኮኗል እኮ አቤል እንደዚህ ኮኗል እኮ አይኔ ከዛ ተጠበቀ በቃ ወዲያው ሆስፒታል ሄድኩኝ ቶሎ ተደረሰለት ገባ ያይንም አምላክም አለ የሚባለው ቶሎ ብለው ስለ እንደዚህ ስለ እግዚአብሔርን ለምን እንደሆነ አላውቅም ስለ አይን ስሰማ ኦር ስለሆነ ወይ የታመመ ሰው እንደዚህ ታሽጎ ሳይ አይኔ ያለቅሳልና ኧረ እባክህ እመቤቴ እንዴ የሆነ ፔኑ እኔ እንደዚህ ግን አንድ አይኔ አሁን ስቲል እስካሁን እንትን ይላል ከሩቅ ማንበብ ምናምን አልችልም በአንድ አይኔ አንደኛው ያነባል ግን አንደኛው ግን አያነብም አሁን የግራ አይኔ እንደዚህ ብዬ ምናምን ከሩቅ አያነብ
ተቀርበካል ዳጊኔ ደኮ ከጠቀሰኮ ተጋጨ የሆነ ቸከል እንዲካራ ገብታ ባለጌ እንደዚህ ያለና የልጅነት ነገር ላይ ዝም በላቸው እንደዚህ ሞድቄ ነው ማይጠቅም መስዋዕት እንደዚህ መሆንሽ አሁን ለኔም ጥቅም አለ ምን ጥቅም ክሊፑን እኮ አሁን እኮ የሚለው እኮ አዎ ግን እንዲህ ካወራን ላይ ግን በልጅነታችን ነገር ያወራነው ነገር አለና አንቅድም ራሱ ያወራን ነበር ከዛ ከመጣታችን በፊት አሁን በጣም መጠንቀቅ አለብን ልጆች ሲጫወቱ ቤተሰብ ማየት አለባቸው ከዛ ደግሞ በላይ ደግሞ የምንሰማው ደግሞ ነገሮች አሉ ለምሳሌ መዝሙሮች ሊሆኑ ይችላሉ ምናያቸው ዩቲዩቦች ሊሆኑ ይችላሉ ምናምን ነገር አሁን መዝሙሮች አሉ በጣም ብዙ መዝሙሮች አሉ ለልጆች ምናምን ነገር አይደል ቅድም ስለነበረው ማራታው ስለሱ እግዚአብሔርን እኔ ኬጂ እንግዲህ በ5 አመታችን ምናምን በ4 አመታችን በ5 አመታችን ኬጂ የምንሰማቸው መዝሙሮች አሁን ይቅርታ አድርግልኝና በዛ በበጋ በዛ በሙቀት እጮኛ ጠፍቶ ፍለጋ ለ4 አመት ልጅ ምንድነው የሚያደርግለት እኮ አራም ሳላ አረወይ አረ እንዴንሽ አለው በመከራ አንበይን ሳዘራ ለምን ታዘራለሽ አገዳ እየበላሽ አገዳም የለኝም ምስኪን ዳህነኝ ለ5 አመት ልጅ ምን ያደርግለታል እቴሜቴ የሎሚ ሽታ ያ ሰውዬ ምን አለሽ ማታ ምንም አላለኝ ትዳሩን ፈቶ ልሰድሻለኝ ለ5 አመት ልጅ ምንድነው የሚያደርግ ስለዋል ግን እኮ በጣም እኮ ከባድ ነው እኮ ትዳር ይፈታል በጣም እግዚአብሔር ነው ምረኝ ለምንድን አሁን በጣም ግራ ስለሚገባኝ ጊዜ ለ5 አመት ልጅ ምን ያደርግለታል ገብቷል እነዚህ ግጥሞች ማን ሳንሱር አድርጓቸው ነው የህፃናት መዝሙር የሆኑት አይ ቲንክ እነዚህ የህፃናት መዝሙሮች ናቸው አይደል አዎ እኛ እንግዲህ ያው ልጅ እያለን ነው አይደል እንደዚህ ከነጅ እየተጫወተ ያሰውዬ ምን አለሽ ማታ ግን አሁን ደግሞ ያው ነሸቱም ምናምን ትንሽ የኢትዮጵያ ልጆች ላይ ምናምን የተወሰነ መሻሻል ነገር ልጆች ኦብዘርቬሽን እና የሚሰሙት ነገር ነው የሚያሳድጋቸው በተለይ አሁን ደግሞ የውጭው ምናምን ነገር ስፔሻሊ 7 አመት በዛው ከ7 አመት በኋላ ህፃን ልጅ በቃ የራሱን ፐርሰናሊቲ ይዞ የሚገነባውና ማስተካከል በጣም ምን የሚከደው አሁን ካያችሁ ህፃን እያለ በጣም አሚኖ ሳይኮሎጂ ስለተማርኩ ነው ኦልራይት ስታዩ ህፃን ልጅ ሁሉም ሰው የሚወደው ልጅ ነው ማንንም ሰው ምንም ቢሆን ምናምን በቃ ጠርገት ስሟላ ምናምን ነገር 3 አመት በጣም ምርጥ ነው ካያችሁ በጣም የሚደብሩት ህፃናቶች 6 እና 7 ላይ በጣም ነው የሚደብሩት በቃ የገነቡት ፐርሰናሊቲያቸው አስቸጋሪ የሚሆኑበት ባህሪያቸው የተገለጸ ይመጣው እዛች እድሜ ነው ግን እዛ ከ1 እስከ 5 እና እስከ 6 ያለውን ግን ጥሩ አርገስ ካሳያቸው የሚሰሙት ጥሩ ከሆነ የሚያዩት ጥሩ ነገር ከሆነ 7 እና 8 ላይ ልክ እንደ አራሳቸው የሚወደዱ ልጆች ነው የሚሆኑት ደስ የሚሉ ልጆች ቢሆኑ ነው የሚመጡትና በጣም ጥንቃቄ ይፈልጋልና እዚህ የተጀመረው ራሱ ሸቶ የጀመረው ነገር ሌሎቹም ደግሞ አሉ በጣም እና ኢትዮፒስ ምናምን ነገር በየፊናቸው ልጆች የሚያደርጉት ነገር በጣም ትልቅ ነገር ነው እንደቀላል የሚተው ነገር አይደለምና ያ እነዛን እንትኖች ግጥም ቀይሮ የመስራት እቅዳለኝ እግዚአብሔር ካሳካልኝ ወደፊት የእውነት በጣም ደስ ይላል የእውነት የምሬን ነው እውነት ነው ዜማቸው ደስ ይላል ደስ ብሎ የምትራሳው አይነት ዜማ አይደለም ግን ተቀርጾ ለሚሮች ውስጥ አዎ ግን በቃ ግጥሙን ስታድግ ነው እየበሰልክ ስትመጣ ነው የምታውቀው እንዴ ምንድነው ቁጭላ ሐሳብ ታውቃለህ ግን ስለዚህ እውነት ነው አሁን ላይ እኮ ሳስበው ስትለው ምናም ተሰማው እኮ አይ ከባድ ማበረታታት ነው ይችላል ትዳር ፈቶ ማው ለሳዲሽ አይወስድሽም ያቺ ደግሞ አቃጣሪ ነች ገብታ ነይልኝ ያዘፈናላ ነይልኝ ነይለት እንደዛ ነገርና ዛሬ በጣም መጠንቀቅ አለብን ልጆች ሲጫወቱ በሚል ወር ተነስተው ነው ሲጫወቱ ከዛ በፊት ደግሞ ሲያዩም ሲሰሙም መጠንቀቅ አለብን ብለን እናስባለን እና እቺ አይንና ሙዚቃ የመጀመሪያ ሙዚቃዬ ቲክቶክም አይን በምን ምክንያት ነው አይን ምክንያት ነው ያለችው ለሲንግል ፍርቱና የሚል ዘፈን ቲክቶክ ላይ ፖስት አደረኩ እና እሱ ዘፈን ኮሜንት ላይ አንተ እውር ዘፈን አታበላሽ የሚል ኮሜንት ተጽፏል ይሄ ሶሻል ሚዲያ ላይ በነገራችን ላይ ጎበዝ ካልሆንክ ጠንካራ ካልሆንክ በእርግጠኝነት ሊጎዱ የሚሞክሩ ሰዎች የሩቅ ሰዎች አይደሉም በዙሪያ ያሉ ያንተን መለወጥ የማይፈልጉ ያንተን ማደግ የማይፈልጉ ስማቸውን ቀይረው ግን ዩዘር ኔማቸውን መቀየር የማይችሉ ሰዎች ናቸው ሊጎዱ የሚችሉት የምታውቃቸው ሰዎች ቪዲዮ 794888 እነሱ አሁን ዩዘር ኔማቸው ትክክለኛ ስማቸው ነው እሱን አያውቁበትም እንዴት መቀየር እንዳለባቸው ወይ ደግሞ
30 ቀን ጠብቁ ይላቸዋል ወይ 7 ቀን ጠብቁ ይላቸዋል እና ያንን ለመጠበቅ አይችሉም አንተን ለመጉዳት ለምን ያቺን በቃ ያቺን ጊዜ እንትን ለማለት ለመጠቀም ይሞክሩታል ለሌላ ጊዜያችሁ ዩዘር ኔማችሁን ቀይሩ መጀመሪያ ሁለቱን ስትከፍቱ እንዳናቃችሁ ቢያንስ እንደዛ አይነት ኮሜንት ጻፈልኝና አይቸው ዝም ብዬ ፈና አረኩበት ምናምንና ሰው ያ የጻፈው ሰውዬ የሚሰማኝ መስሎት ከሆነ ልንገረው ብዬ በዘፈን የቴዲን ዘፈን የቴዲ አፍሮን ዘፈን እንዳትኮራበት አይነን ፍቅር ያልነካው ልብህ በዛው ግጥም እኛ አንፈልግም ከኔ ከምትወራራስ በዘፈን የሚሻለኝ መቤት እየተፈክ ተወራራስ በጣም ምን ያልከኝ ነው አይ እንዳትኮራበት አይነን ፍቅር ያልነካው ልብህን የሚለውን ዘፈን ላምባዲና ዘፍኜ ፖስት አረኩት አልታየም ከዛ 80,000 ቪው ይላል ከአንድ ሰዓት በኋላ ምናምን አሬ ነገር ምናምን ኮሜንት ላይ በርታ ጎበዝ ምናምን በቃ የፖዚቲቭ ነገር ኮሜንቱን ከላይ ስላለ ጠዋት ስነሳ 600 ምናምን ሺህ ቪው አለው በሶስተኛው ቀን 1 ሚሊዮን ገብቶ ማላቀው ስልክ ተደወለልኝ ከዛ ሳያው የውጭ ቁጥር ነው አነሳውት ከሌ ይባላል ስሙን ጠርቼ ማመሰግነው ደስ ይለኛል ደስ ይላል ቴስ ይባላል ጀርመን ነው የሚኖረውና ደወለልኝ ቤኪ እንደዚህ አይቼ ነበር ስልክህን ከእንደዚህ ቦታ ነው ያገኘሁትና ጎበዝ ልጅ ነህ በርታ ጠንክር ምናምን አለኝ አመሰግናለሁ አልኩትና በቃ ውጪ ሄደ መታከም የምትችል ሌላም ሀገር ሄደ መታየት የምትችል ከሆነ የትም ሀገር እንትን ልበል እኔ ላሰባስብ እኔ ያለሁኝ የሚወጣው ገንዘብም ካለ እናሰባስብ በዙሪያችን ሰዎች አሉ ችግር የለውም እና አይነን ታይም ምናምን አለኝ ከዛ ቴሲ እኔ ለመጨረሻ ጊዜ ደግሞ እሱ ከመደወሉ ከአንድ ሳምንት በፊት አንድ ሄድኩበት ቦታ አለ ቼክ የተደረኩበት ቦታ ዶክተር ትልቅ ሰው ይባላል ጉድ ሾላና ትልቅ ሰው አውቃለሁ አውቃቸዋለሁ እኔንም አክሞኝ ሄጄ ታይቻለሁኝና የሚቻል አይነት ነገር አይደለም ምናምን ብዬ ስነግረው እሺ ምንድነው የምትፈልገው ሙዚቃ መስራት ነው ፈልገው እኔ ሙዚቀኛ ነኝ ሙዚቃ መስራት ነው ፈልገው አልኩትኝ እሺ ምን ያህል ገንዘብ ያስፈልጋል አለ ከዛ የሚያስፈልግ ከዚህ እስከዚህ የሚያህል ብር ነው ብዬ ነገርኩት እሺ አለኝ አካውንት ላክልኝ አለኝ አካውንት ላኩለት ከዛ በኋላ አቤት ቁጭ ብዬ ሪሲት ይገባልኝ ቁጭ ብዬ 30,000 ቁጭ ብዬ 50,000 ቁጭ ብዬ 80,000 እነዚህ እንደምሯቸው ቀሪዎቹን አለነገር ከዛ በኋላ አንዛ ሰላዝበው እየጀመርኩ 30 50 80 እዚህ ጋር ጨረስን ይላል ከዚህ ስትወጣ ትመታለህ ሪሲት ታዲያ ቆይቷል ሲንግሉን ከተለቀቀ ከዛ እንደዛ እንትናልን ምናምን ያን ቀን የመጀመሪያ ሙዚቃ የተሰራ ቴስ በዚህ አጋጣሚ በጣም ማመሰግነው ሰው ነው የእውነት እና የመጀመሪያ ሙዚቃ ለመስራት መነሻ እሱ ነውና እንደዛ ከቴስ እኩል ደግሞ ላመሰግነው ፈልገው ደግሞ ቴስ አንድ ይባላል ከሱ እኩል ደግሞ ላመሰግነው ፈልገው ደግሞ ያን ኮሜንት የጻፈልኝ ልጅ ነው አንድ ቀን አግኝቼ ምሳ ጋብዘው ደስ ይለኝ ከቴስ ጋር ያገናኘኝም ነበር ቀደም ያልኩ ነገር አባቴ ተመስገን በልልኛል አስተምረኝ ተመስገን አንድ ታሪክ ልንገርህ አንድ ኢንጂነር ቀደም እየነገርኳል ደስ ይላል ያላለቀ ህንጻ ላይ ቆሙ የቀን ሰራተኛውን መጥራት ፈለገና ያኔ ቀን ሰራተኛ ለመጥራት ቢጮህ አይሰማው እታች ነው ያለው ትልቅ ህንጻ ላይ ነው ያለው ሊፍት የለውም ገና እየተሰራ ያለ ህንጻ ነውና ብር ይወረውርለታል ብር ሲወረውርለት ቀን ሰራተኛው ብሩን አንስቶ ስራውን ይቀጥላል ድጋሚ ቀድሞ ከወረወረለት ብር ጥፍ ይወረውርለታል ብሩን አንስቶ ስራውን ይቀጥላል ከዛ መጨረሻ ላይ የሰውያውን ምጥፍ ብር በወረውርለት ብሩን አንስቶ ስራውን ነው የሚቀጥለው ብሎ ድንጋይ ነገር ፈልጎ ሲወረውር በድንጋይ ያገኘዋል ከላይ ድንጋይ ሲመታው ቀና ብሎ ያያል ማን ይመታኝ እና ይጠራዋል ያገኘዋል እና እግዚአብሔርም ልክ እንደዚህ ነው ጥሩ ቤት ይሰጣል ትኖራለህ ጥሩ ስራ ይሰጣል ጥሩ ገንዘብ ያለው ስራ ሳታመሰግን ትኖራለህ ከዛ ጥሩ ትዳር ጥሩ የሆነ ነገር ጥሩ ልጅ ይሰጣል ሳታመሰግን አሁንም ትኖራለህ ለሰከንድ ልጅ ብታመምብህ ግን እግዚአብሔር ጋር ነው የምትሄደው ለሰከንድ የሰጣህ መኪና እግዚአብሔር እንደው ያድርግልህ ያለ ነገር ምናምን የሆነ ነገር ቢሆን አተረፍከኝ
ከዚህ አደጋ ብለህ የምትሄደው እግዚአብሔር ጋር በዚህ ቀን ተረፍኩኝ ብለህ አይደል እና ምን ይለኛል አባቴ እያንዳንዷ ነገር እያንዳንዷ የምትፈጠር ነገር እያንዳንዷ ህይወት ውስጥ ያለች ነገር በመጥፎ አትያት ከእግዚአብሔር ጋር መገናኛ ልትሆን ትችላለች ሲቸግርህ ቤተክርስቲያን የምትሄድ ከሆነ እግዚአብሔር ፈልጓል ማለት ነው ኮኔክሽኑን ፈልጉታል ማለት ነው ምንም ነገር ስትሆን ይለኛልና ይሄም ሰውዬ አንድ ከእግዚአብሔር የመጣ ኮኔክሽን ፈጣሪ ሊሆን ይችላል ነው እንጂ ገብታ እንደዛ አይነት ሰው ሊሆን ይችላልና በዚህ አጋጣሚ ባለህበት ይመችህ ታየዋለህ ብዬ ደግሞ አስባለሁ አንዳንድ ኔጌቲቭ እኮ ኮሜንቶች እኮ ፖዚቲቭ ሆኖ እኮ ይመጣል ላንተ ለህይወት ፖዚቲቭ ሆኖ ይመጣል በጣም እንደዛ ነው ማሰብ በጣም እንደዛ ሆኖ የመጡት እንደዛ ተሰራ ከዛ ጸድ የሆነ አረ ቲክቶክ ምን ያልሰጠኝ ነገር አለ ከዛ የሚገርመው ነው ጥሩ ታየ ምናምን ዩቲዩብ ላይ ምናምን አልታየም 100 ምናምን ሺህ ቪው ነው ያለው 3 አመት ሊሆነው ስለ ሀገር ነው የተዘፈነው ሀገር ትንሽ ከጀመርክልኝ ታውቀዋለሁ ወገን ማለት ሀገር ማለት ሰው ነው ቲክቶክ ላይ ግን በጣም ትሬንድ ነው ለምን ትሬንድ ሆነ በል ሊነጋ ነው የሚባል እንትን ታስታውሳለህ ሊነጋ ነው የሚል አካውንት እኮ የሆነ ብር መስጠት ሀገሬ ቻሌንጅ ምናምን እያለ የሚያዘጋጅ ኦኬ እሺ አዎ የት ነው ታስታውሳለህ ወይኔ እሱ የት አካውንት ነው ታስታውሳለህ? ታዲያውን ቲክቶክ ጀመረ ድሮ ነው የማውቀው እኔ ያው የሆነ ለሰዎች ብር ይሰጣልና ዝም ብሎ ውድድር ያዘጋጃል ምናምን ሁሉም ሰው የሚሰራው አክቲንግ ነበር ያኔ እኔ ምን አደረኩኝ ይቺን ግጥም ተጻፈችና ዜማ ተሰርቶላት ዘፈን ሆነችና ሀገሬ ቻሌንጅ 2 ላይ ነው ሀገሬ ቻሌንጅ 3 ላይ መሰለኝ አይ ቲንክ እዛ ላይ ሰርቼ ለቀኩት ግን ባይዛው ከቅድም ከዘፈንካቸው ዘፈኖች ይሄ ዘፈን ነው ለሰው ሊያስተምር ራሱ የሚችል አዎ የኔ ቆንጆ ኑሪን አጠፋላለሁ ከፈለክ ይሄ ዘፈን ነው አንድ ዘፈን እሺ አናንደ ይንዶልዶል ኮዳቸው ዘርተን ባፈራ ነው መከፋፈል ሁዳድ በየቀኑ ቅጣት በየቀኑ ዳድ ከድንበር ከፍም በል ሰፊ ነው ዓለም አዲስ ፀሐይ የለም ጨለማ ያለሙ መከፋፈል ክፉ ከሰው ያሳንሳል መበደል እባብ ነው ራሱን ያድሳል ይብቃኔ ያንካኔ ይብቃኔ ያንካኔ ይብቃኔ ያንካኔ ይብቃኔ ያንካኔ እንደ ዛሬ አቶኝም ሀገሬ ሌላ ቀን ነው ነገ ደግሞ አይቀርም ጨልሞ እንደ ዛሬ አቶኝም ሀገሬ ሌላ ቀን ነው ነገ ደግሞ አይቀርም ጨልሞ የደከመው ሁሉ አይወድቅም ከመሬት ምን አሁን ቢመርም አኗኗርሽ ከሬት በዶሮታ መንጋቱን አትስሚ ከሰዓቱ ሳይሆን ከልብሽ ተስማሚ ይብቃኔ ያንካኔ ነው የሚለው ሐሳብና በጣም የሚገርም ነው አትወልግዱ ማለት አሁን እንደ አነጋገርህ ግን እኮ ኤልያስ ነው ማማ ኤልያስ ሸጋው እንትን አይደለም ኦኬ አይደለም ግን አሁን አባባልህ በቃ ቀለል አድርጎ ግን የሆነች ግጥም ነበረች አለ ከባድ እኮ ነው እኮ በጣም ከባድ ሐሳብ ነበረው ያኔ በጣም ከባድ ሐሳብ ሰምቼው በጣም ኢሞሽናል የሆነ በብላክ እንደሆነ ነበር የሰራው እሱ እንትን ትግራይ ክልል ትንሽ ጦርነት ነበር የዘፈኑ ሲለቀቅ ምናምንና እሱ ነው የገደለው እንትን ያደረገው እሱማ ይበልጥ እንትን ለማድረግ ነው ስለ ሀገር ስለሆነ ትኩረቱ ምናምን እዛ ብቻ ሰላም ይሻለናል አይነት ነገር ነበር የሞከርነው ከዛ የሰው ትኩረት ነው እዛ ላይ ስለነበረ አልታየም ከዛ ግን አላቆምንም ከዛ 160,000 ብር ላይቭ ላይ እንደተሰጠኝ ታውቃለህ ተዋክ አርባክ እኔ በነገራችን ላይ እንደ ቲክቶክ ባቆም ኖሮ አስበው ሌሎች ነገሮችን ብዬ አንተ በጣም ችለኛለ እንዴት ሰጠ ፍራው ሊተቻ የሚባል ሰው ታውቃለህ አዎ እናቋል ባለፈው አስቀጠኝ ወረብ ነው ጠባሰው አለ እዚህ ጋር እኛ በሰው ነው ምናቀ በጣም ጸዴ ሰው ነው በጣም ሰፖርቲቭ ሰው አላቆም ግን ጥሩ ሰው ይመስላል አይ ጥሩ ሰው ነው ያው ከማየው ነገር ብዙ ነገር አድርጓል ለብዙ ሰዎች አዎ እናውቃለን ይመቸው ባለበት እግዚአብሔር በወጣ የተካለት ያሱ ደግሞ እንዴት መሰለ ላይቭ ላይ ተሰብስበው ቁጭ ብለው ነውና አጋጣሚ ገስት ላይ ነው ገስት ላይ ሆነው እሱ ቤት ከዛ
ሚኪ መሰለኝ ሚኪ የሆነ ነገር አውርቶ አሳቀኝና ኢሞጂ ላኩ የሳቂ ኢሞጂ ስቄ ነው የምሬን ስቄ ነው ስልክ እንዴ ቤኪ ግባ አስገባው ምናምን አሉት ማን ነው ምናምን ስለ ዘፋኝ ነው ግባ ተባልኩኝ ገባሁኝ ዘፈን ዘፈንኩኝ ከዛ በኋላ ምን ተፈጠረ እኔ ያው መዝሙር የምሰማ ሰው ነኝ ዘፈን የምሰማ ሰው አይደለሁም ግን ድምጽ ደስ ይላል ምናምን አለኝ ኦኬ አልኩኝ ችግር የለውም እኔ ከመውጣቴ በፊት አንድ መዝሙር ልዘምር ለምትፈልግ ከሆነ ብዬ መዝሙር ዘመርኩለት አንድ መዝሙር ምንድነው የምትሰራው አለኝ ምንም እናቴ ቤት ነው ያለሁት እኔ ገና ተማሪ ነኝ ዩኒቨርሲቲ ተማሪ ነኝ ምናምን እና እንደዚህ ነው እንትን እያልኩ ያለሁት ሪከርዱ ነበረኝ በነጋታው 40 ምንጭ ልንሄድ ነው ለሆነ ነገር እና ከዛ በጣም ጎበዝ ነህ ምን እንዳግዝ ትፈልጋለህ ያኛው ዘፈኔ 300 ሺህ ብር ነው ያወጣውበት ክርስቶስን አልዋሽም ያን ጊዜ ነው ማለት የዛሬ 4 ዓመት ሲሸጠው ስንት ብር እንደሸጥኩት ታውቃለህ 80 ሺህ ብር ነው የሸጥኩት ሳሎን 220 ሺህ ብር ኪሳራ ማለት ማርያምን ውሉ አለ ውሉን ምናምን ልክላለሁ እግዚአብሔር ከፈለክ የምታያይዘው ከሆነ ሳክስ የሚመስለው ከሆነ አይ እኔ 80 ሺህ ብር ነው የሸጥኩት ፕሮዳክሽን አለበት ገጣሚ አለበት ዜማ አለበት የግጥም አልከፈልኩኝም አላስከፈለኝም አስተማሪ ነው ምን ነው ግን ከዛ ውጪ ለክሊፕ ያወጣሁት ለኦዲዮ ምናምን ያወጣሁት ብር እዛ ክሩ አለ ብዙ ብር ነው እንደዛ ወጥቼበት ነው ከስሬ አሁን ብዙ ሙዚቀኛ ሲያቆምታ በዚህ ምክንያት እውነት ነው ለዛ ምረዳችሁ የምሰራበት የለኝ ለ80 ሺህ ብር ምን አደረኩኝ መሰለ ብልጥ ስለሆንኩኝ ኦዲዮ ስንት ብር ገዝቻለሁ መሰለ 40 ሺህ ብር ገዝቻለሁ ኦዲዮ ከነገጥምና ዜማ ከዛ ከነበር 15 ሺህ ብር ምናምን አፍዛ የሚለውን ዘፈን ማለት ነው ያበደ ኦዲዮ አለኝ ክሊፑን በምን እሰራዋለሁ ቁጭ ብያለሁ እንደዚህ እንትን ብያለሁ ግማሹን ብር ካገኘኝ መጀመር እችላለሁ ምን ያህል ብር ነው የሚያስፈልግ 160 ሺህ ብር ነው የሚያስፈልግ 160 ሺህ ብር ነው የሚያስፈልግ አካውንት ላክለት ነገ ላክለት 160 ሺህ ብር ቀልድ ጀመሩ እንዴ አላቆም በደንብ ነው ይቀልዳሉ በልቤ ያልኩት ነው ላይቭ ላይ ቀልድ ጀመሩ እንዴ ቤኪ አካውንት ላክ ተባልኩ አካውንት ላክ እስቲ ጉዱሌው ብለ ነገ ሄድና ተቀበል ሲለኝ ቅርር ብዬ እኮ ነው እንዳንተ ነገ 40 ምንጭ ለሆነች ነገር ሄዳለሁ ከዛ ስመለስ ከአንድ ሳምንት በኋላ መለሳለሁ ከዛ አቀበላለሁ እሺ ችግር የለውም አንተ ወይ የምርፍ ቀልዱ አንተ እኮ ቀልድ የምር ባቅም ደግሞ ያን ያህል ለገንዘብ ኤክሳይትድ መሆን አይነት ሰው አይደለም ያው ለስራው በጣም ያስፈልገኛል እንዴ ከዛ ሄድኩኝ 40 ምንጭ ምናምን ስልክ ይደወልልኛል የሆነ ስልክ ተደጋጋሚ አላነሳም ተደጋጋሚ ከሆነ ሰዓት ደወልኩት ስደውለው ቤኪ እንዴት ነሽ ምናምን ታውሹ እንዴ ምን አልተመለስክም ከ40 ምንጭ ማን ልበል እንዴ ነኝ አልተመለስክም ከ40 ምንጭ ነገ ነው መጣው በቃ እሺ ደውይልኝ ስልኩን ዘጋሁት ማን ነው ደግሞ ዴቭ በነጋታው ተመለስን ከ40 ምንጭና ደወልኩለት ዴቭ መጥቻለሁ ምናምን እንደዚህ ቤኪ ነኝ ምናምን 22 መምጣት ትችያለሽ 22 አሽ መጣኝ 22 ሄድኩኝ 22 ሲሄድ በካሽ 150 ሺህ ብር 10 ሺህ ብር ትራንስፈር ምንድነው ስል አይ በቃ ደርሶኛል ብለህ ብቻ ቪዲዮ እንድትሰራ ነው የሚፈልገው እሺ ያልኩኝ ብሬን ይዤ ወጥቼ ግራ ገብቶኛል ራይድ ውስጥ እንደዚህ ይዤው እዛው ራይድ ውስጥ ነው ይዤው ቀረጸኝ ብዬው ይሄው 160 ሺህ ብር አመሰግናለሁ ደርሶኛል አልኩኝ ሁለተኛ ክሊፕ ላይ ከራሴ ጨምሬ ሌላ ብር ሁለተኛ ክሊፕን አብዛን ሰራው እና ቲክቶክ በጣም ብዙ ነገር ነው ያደርገልኝ በጣም ቲክቶክ ታምረኛ ነገር ነው በጣም ታምረኛ በጣም አመሰግናለሁ ፍራውል ተቻ በቅርብ ደግሞ ሌላ ሰርፕራይዝ ይኖራል እሱን ደግሞ እኔ ሰርፕራይዝ አደርጋለሁ በቅርብ በጣም ደስ እንደዚህ ደግሞ ሲሆን ደስ ይላል ተሰጥቶኝ የሆነና ፍላወር ይተቻ በጣም እግዚአብሔር ይስጣል ብዙ ሰዎች በእነሱ በቴስር በጣም ብዙ ሰዎች ስለሆኑ ብዙ ሰዎች አንድ ላይ በሱ ይመስገን እና እሱ እንደዛ አረጋልኝና በጣም ያስደስታል እንትን በየሰራሁን
ነገር ለበጎ ነው የዛኔ በጣም እዛ ውድድሩ ላይም ባታቋርጥ እግዚአብሔር ሁሉ ምክንያት አለው በእውነት ቅድም ያልከው ምሳሌ ትክክል በጣም ትክክል የእውነት ምክንያት እግዚአብሔር በጣም ምክንያት አለውና ከዚህ በኋላስ ምን እንጠብቃለን ከቤኪ ምንድነው እርምጃው ቤኪ ከዚህ በኋላ ምን ያስባል አሁን ይሄንን ድምጽ አሁን ሰምተን እኛ ራሱ በቃ እንናፍቃለን የእውነቴን እኔ አሁን አንዳንዴ ባለፈውም ነገር ያለው እንትን እጓጓለኝ አሁን ይሄ በቃ አለ አይደለ ቆንጆ ነገር ለመስማት አሁን የነ ማስተዋልን ምናምን በቃ በጣም በቃ ረፍት ናቸው አመት ምናምን አልፏቸው ተሰማቸዋለ በቃና እንደዚህ አይነት አሁን ላይ የሉም ትሬንዶች በጣም አሉ አሁን ዛሬ ምን ሰማቸው የዛሬ 15 ቀን እማናቃቸው ወይ አንዷን ፓርት ብቻ ነው የምናቃቸው ዘፈኖች አሉ ዝም ብለ ቫይቭ የምታረግባቸው ግን የምታዳምጣቸው አይነት ሙዚቆች የሉም አሁን ላይ ማለት ነው አሁን አንተን ደግሞ ሲሰማ በቃ ድምጽ ምናምን የሆነቴን ነው ማለት በጣም በቃ እዚህ ጋር አሁን እንትንም ለማለትም ፊት ለፊትም ምናምን ነገር ስለሆነ ሳይሆን ምንም የሚካር ነገር አይደለም ሰው የሚሰማው ነገር ነው አዎ በጣም ቆንጆ ነገር እንጠብቃለንና ምንድነው እርምጃ እንዴት ከዚህ በኋላ አመት ከ4 ወር ይሆነኛል አፈዛ ከወጣ አመት ከ3 ወር ምናምን ይሆናል በሰለኝ አሁን ከዚህ ፖድካስት ወጥቼ እንደምሄድ ታውቃለህ የቀረጻ ቀን ለመወሰን አንድ ሌላ ሲንግል አለኝ አሁን የሚሰራ ሲንግል እሱን ለመወሰን ነው የምሄደው ወደ ስቱዲዮ በቅርብ አዲስ ሲንግል አለ ማለት ሐምሌ 19 ነው ልደቴ ሐምሌ 19 በፊት በእርግጠኝነት ጨርሰናል በእናት እግዚአብሔር ይርዳ እግዚአብሔር ይርዳ ጸዴ ትራክ ነው ቆንጆ ነገር ነው እኔ በጣም ስለወደድኩት ይወዱታል ብዬ አስባለሁ አይ ምርጥ ነገር እንደሚሆን አንጠራጠርም በጣም እኔም ለዛ ነው ማምነው 100% እንዴት መሰለህ እኔ እና ማርኬቲንግ ማወቅ ደግሞ አለብን ብዬ አስባለሁ አይደለ አሁን በጣም ትልቁ ነገር ድምጽም ኖሮ ምናምን ነገር ማርኬቲንግ ካላወቀው በጣም ድካም ነው እንጂ አትገፋበትም የሆነ ነገር አታገኝበትም እና ከፕሮዳክሽን አንፃርም ከምንም አላቅም ይሁን አንድ ስቴፕ ከፍል እንደምንጠው ተስፋ አደርጋለሁ በጣም ወይ በጣም በፊት ከሰራውበት በጣም የተሻለ ጸዴ ነገር ቆንጆ ነገር ይዤ እመጣለሁ ብዬ አስባለሁ 100% እርግጠኛ ነኝ ደግሞ ቆንጆ ነገር ይዤ እንደምመጣ እሱን እያረኩኝ ነው ባሁኑ እንኳን ከዚህ በኋላ ባለው እንኳን በየ3 ወር ከ15 ቀኑ ነው ቀዴ ሙዚቃ በእናት በቃ እኔም እንኳን እያልኩ ለምንድን ነው የምትቆዩት አይ ከዚህ በኋላ ለምን ተነገሩ የማይመልስ ቢያንስ ቢመልስልኝ ያዚህ ነገርኩ አይደል ለምን የሚቆዩት ነው እንዴ መንገድ ልውጡ እንዴ ትልቅ ኩላሊቱን ይሽጥ ምንም ሳይበላ ሳይጠጣ ዘፈኑ ላይ ብቻ ነው የሚያደርገው በጣም ትልቅ ብር የሸጥኩት አፍዘን ነው እንግዲህ አፍዘን በነገር ተሰቃለ ግን አልነገር ለኔ ግን ትልቅ ብር መልሷል ግን በሰዓቱ ያው ቢያንስ ወጪ ምናምን ትምህርት የምትወስድበት እኮ ከቀጣይ ይሻላል ግን በፊቱ ለውጣል ፐርፎርማንስንም ያሳየ ስለምትል ለውጣለው ከበፊቱ ሶስተኛው ደግሞ የተሻለ ደግሞ እንዲያልክ ባይዛው ወይ እንደዚህ ኢንዱስትሪስ ካለ የገንዘብ ጉዳይ ለሚያስጨንቀን ያው ለመኖር ያስፈልጋል እንጂ በጣም የሚያስጨንቀን ገባ ነገሩ እንዴት ነው ይታያል ይሰማል ወይ ነገ እንዴት ነው ሰው ያቀኛል የሚለው ነገር ነው እሱ ከታወቀ በኋላ ገንዘቡ ይመጣል ያስባል አሬ ይመጣል ገንዘቡ ለዛ ነው እንግዲህ እስቲ እየሰራን ያለ ነው እመምላክ ተርዳ እንግዲህ አሜን እኔ እንትንስ አልበም ሐሳብ የለ ኢፒ 6 ምናምን ነገር ትክክለኛ አመጣጥ ነው ያሳው ለምን እንደንታቃል በጣም ቆንጆ የምትላቸውን 12 ሙዚቃዎች ሰርተ እነዛን 12 ሙዚቃዎች ለቀ በቃ ላንተ በጣም ኳስ ደስተዋል ግን ህዝቡ ሊቀበልህ የሚችለው በእርግጠኝነት አልበም አሁን ከነከለ አልበም ስንት ዘፈን ሰምታል ከነከለ አልበም ስንት ዘፈን በቃ ስለዚህ ሰው እንዳይሰለቸው 6 ሙዚቃ አርጋ ቤስት የምትላቸው ከዛ ደግሞ አትቆይበትም ከ6 ወር በኋላ 6 ሙዚቃ አትለቅ ነው የሚሻለው እንደኔ ጥሩ ነው 12 ትራክ አውጥተ የሆኑ ተሰምቶች የሆኑ ሳይሰሙ ከሚቀሩ በጣም ልክ ነው እንትን ማለት ነው 12ቱም የሚሰማ አይነት ትራክ መስራት የሚችልበት ደረጃ ሲደርስ ጎበዝ ሰው ሳድግ በብዙ ነገር ነው ማለት ሜንታሊ ከሙዚቃ ጋር የተያዘው ቀጥ ሲኖረኝ ጎበዝ ሆን አሁን ገና ብዙ ስለሚቀረኝ ማወቅ ያለብኝ ነገር ብዙ ስላለ ነው እንደዛ ያወራል እዛ ሌቭል ላይ ደርሻለሁ ስለ 12 ሙዚቃ አውጣል
ደግሞ ገና ነህ ሂደትም ደግሞ አሪፍ ነው እስካሁን ከመጣበት ከልጅነትም ጀምሮ ሙዚቃውንም ቲያትሩን ከጀመርክበት ሰዓት ጀምሮ ሂደት ጥሩ ነው ብዬ አስባለሁ ዩቲዩብን ሰብስክራይብ አስደርጉኝ ያው እዚህ ነው እንዴ ይደረግ በነገራችን ላይ እንዴት መሰለህ አሁን ቤኪ ሚውዚክ የሚል ነው አለ ሙዚቀኞች ላይ ታስቀምጡላችኋል ሙዚቀኞች ገባ እየሸጡ ነው ያሉት ይሄን ራሳቸው ግን እያደረጉ አይደለም ያሉት ስለዚህ ራሳቸው ዩቲዩብ ሲኖራቸው በጣም ሰፖርት ማድረግ አለበት ምክንያቱም እሱ ነው የሚመልስላቸው ሲቀጥል ደግሞ የሰው ፔጅ ከሚያሳደው የነሱ ፔጅ ቢያደርግላችሁ የሚሻላችሁ አሁን ቤኪም የራሱ ዩቲዩብ አለው ጋይስ እና ቤኪ ሚውዚክ አይደል ቤኪ ሚውዚክ የሚል ዩቲዩብ ቻናል አለው ፕሊዝ እሱን የምትወዱት የምታከብሩት የሱን ዘፈን ማዳመጥ የምትፈልጉ መስማት የምትፈልጉ ነገ ቤኪን ትልቅ ቦታ ማየት የምትፈልጉ ሰዎች በጣም ሰፖርት ማድረግ የምትችሉት በዚህ ነው ገባ አድናቂ ነኝ ምናምን ከሱ ባሻገር ትልቁ የሚያስፈልገን ሰብስክራይብ ማድረጉ ላይክ ማድረጉ ሼር ማድረጉ ነውና ቤኪ ሚውዚክ የሚል የዩቲዩብ ቻናሉን እኛም ዲስክሪፕሽን ላይ እንጽፍላችኋለን እየገባችሁ ሰብስክራይብ እያደረጋችሁ መጠበቅ አለባችሁ ሲቀጥል ሶስተኛውን ዘፈን ደግሞ ሊወጣ ነውና እሱን በምንም ተውጣው እዛው ላይ ነው የራስ አካውንት ነው ወይስ አልወሰንኩም ልለቀው ይችላል ግን ሰብስክራይብ እያደረገ መጠበቅ አለብን አይቆጥር ምን ችግር አለው ገባ እኛ ጋር ራሱ የምታዩን ሰዎች ፕሊዝ በቃ ገባችሁ እየራችሁ ቤኪን you have to support ፍቅራችን አሁን በዚህ ዘመን ፍቅራችን የሚገለጸው እንደዛ ነው አንድሮ መድረክ ሲጨፍር 10 ብር 5 ብር ፍቅር ተገልጻል አሁን ሰብስክራይብ ካረጋችሁ እቤታችሁ ቁጭ ብላችሁ አሁን ሲፈጠነ ገቡ በጣም ቀላል ነው በቃ ገብታችሁ ሰብስክራይብ አሁን የፈጠነ ሄዱና ቤኪ እኛም ለውጡን እንየው ተጽዕኖ ፈጣሪ ናም እንበል እስቲ እንዲ ብለ ሰው እንዳለ ሰው ከክፉ የኛ ፋሚሊዎች በጣም መጻደቃል እና ያ ስለሆነ ሰፖርት ማድረግ አለብን ቤኪ እዚህ ቤት ስለመጣ በጣም ደስተኞች ነኝ እግዚአብሔር ነው ነው ያጫወትከን የነገርከን ከልጅነት እስከ ዕውቀት ከዛ በላይ ያሳለፍካቸው ነገሮች ቲክቶክ ምን እንዳመጣ ኤቭሪቲንግ የህይወትን ስቴፕ አሁን ስለ ቤኪ መናገር ምን እንደምንችል አድርገን ነገርከንና በጣም ነው የምናመሰግነው በጣም ነው የምንወድ ከዚህ በላይ ደግሞ እግዚአብሔር አምላክ የምታስበው ነገር ያደርግልህ ለእናት ያኖርና ግን ቀረ የምትለው መንገድ ላይ ስትሄድ እቺን ብላት ኖሮ እንዳትል ቀረ የምትለው ነገር ካለ ለካንተም ደግሞ ታናናሽ ላሉት ጥበባውን በጣም የሚያሳዝኑ አሉ ውስጣቸው ፍላጎት ኖሮ በቃ እዛዚህ መንከራተቱ ፊልም ተብሎ ቀረጻ ከሩቅ ለማየት በቃ ከዚህ በፊትም አንተ ተናግሯል በጣም አሁን ፊልም እንደዚህ ከሚታየው ጀርባ ላይ በጣም ብዙ በቃ እንትን የሚሉ አሉ እና ለነሱም ደግሞ አንተ ካለፍክበት አንፃር ከተራመድኩ አንፃር ገና በጣም ብዙ እንደሚቀረን እናስባለን ግን ከተራመድኩ አንፃር የሰው ልጅ መናገር ይችላል ገባ ካሳለፍከው 20 ምናምን አመት ኖራል ኤክስፒሪየንስ አለን ብለን ነው ማስበው በቃ የመታንቀፋል ሊኖር ይችላል ምናምን ነገርና ያ ደግሞ እንዳያገኝን ደሞኛ ነው ምን ማለት ትፈልጋለህ በዛ ያይዘ ደግሞ ማመስገን የምትፈልጋቸው ሰዎች በጠቅላላ እኔ የራሳችሁን መንገድ ተከተሉ ነው ውስጣችሁ ሚላችሁን አርጉ ምንም ነገር ውስጥ ብትሆኑ ምንም ሙያ ውስጥ ብትሆኑ በተለይ ሙዚቃ ውስጥ ያላችሁ ሰዎች እየጀመራችሁ ያላችሁ ሰዎች ምናምን መንገድ የራሳችሁን መንገድ ተከተሉ እግዚአብሔር ነገ ትልቅ ደረጃ ስትደርሱ ነው ቤተሰብም የሆነ ሊያመሰግናችሁ የሚችለው በዙሪያችሁ ያሉ ሰዎች ምናምን እና ማንንም ሰው ኮንትሮል እንዲያረጋችሁ አትፍቀዱለት ከዛ በዘለለ ኤኒ ታይም ቤኪ ይጠቅመኛል ብሎ የሚያስብ ሰው ካለ ሙዚቀኛ ሆኖ ኢንስታግራም ላይ ቴክስት ያርግልኝ ከብቻ ያዋለው ያለኝን ነገር እንካፈላለን ለማቀው ነገር ከሆነ ከኔ አቅም በላይ ከሆነ ከኔ አቅም በላይ ነው ሶ ይሄንን ማድረግ የሚችለው ከሌ ነው ብዬ ሪኮመንድ አደርጋቸዋለሁ እና ይሄን ፖድካስት የሚያዩ ሙዚቀኞች ካሉ የሚጀምሩ ሰዎች ካሉ ኢንስታግራም ላይ ቴክስት ያርጉልኝ ናይስ ሌላው ትልቅ ሰፖርት ማንንም ያመሰግናለሁ መሰለ ብዙ ናቸው ማመሰግናቸው ሰዎች ቤተሰቦቼን ነው መጀመሪያ ማመስገን ፈልገው እንደዚህ አይነት ጸዴ ልጅ ወልዳቸዋል ይመቻቸው የዘርነሽ ሀገር ወይዘሮ ሀገር ነሽ መኳንንትና አቶ ጌታቸው አየሌል ማነፍሰን ይማር ግን እንደዚህ አይነት ጸዴ ልጅ ወልደሻል ያረዳልሽ ይመችሽ እናቴ ወንድሞቼ እህቶቼን አመሰግናለሁ ከዛ ውጪ በጣም ላመሰግናችሁ የምፈልጋችሁ
ኔጌቲቭ ነገር ኮሜንት የምታደርጉልኝ ሰዎች በጣም አመሰግናለሁ እግዚአብሔርን ከፖዚቲቭ ነገሩ እኩል ማለት ነው ፖዚቲቭ ነገር በርታ ከምትሉኝ ሰዎች እኩል አትችልም ይሄን ማድረግ አትችልም ሰነፍነ በጣም ነው የምትደብረው ምናምን የምትሉኝ ሰዎች አመሰግናለሁ የእናንተ አስተዋጽኦ ነው አሁን ላለው በደረጃ እያደረሰኝ ያለው ወደፊትም የሚያደርሰኝ እሱ ነውና በጣም ቴንክ ዩ ወዳችኋለሁ ይመቻችሁ እናንተንም ስለጋበዛችሁኝ አመሰግናለሁ እኛም በጣም ነው የምናመሰግነው በጣም ደስ ይላል ጆኒ ቢኖር ይቆልፋት ነበር እኔ እንዳትለኝ እባክህ መዝጊያ ሙዚቃ ዋው እንዴ ወና ከኛ አይደለም እንዴ ደሞ በካሜራ ጀርባ አንዘሽ ከነ ለነናት ለነሱ ክብር ነው እኛ ሰምተናል አረ እኔም አልበቃ ምረጥ ቴዎድሮስ ታደሰ እንዴ ነገር ሪላክስ ነገር ላድርግ እንዴ ታደሰን ግን ደሞ ደግሜ ላፈቀር ነው ተላለ እንደፈረደብኝ የባህር ፈርጥ ነሽ ሽሽግድብክንኮ የንጋት ድርሳኔ ያገር በቃይ ስንኩ ለመናሽ ውሎ የሴት ሱፍ ድንቁ ብርሃኔ ነሽና ለኔስ ማታ ማታ አትጥፊ ከጎኔ ነየኔ ዘንካታ የቀኑ ማቀነው ያልፋል በጫውታ የከንፈሯን ድባብ ጥዑም ቃል ማስፈሪያ አጀብ ንግስት የማሪ መናኸሪያ በታርከፍ ክፎ ተፈጥሮ የመጠናት የደግነት ሚስጥር የእምነት ማህተብ ናት የእምነት ማህተብ ናት የእምነት ማህተብ ናት ማርና ወተቴ ነሽ ደጋፊና ፍቅሬ ለቤቴ እስኪ ስሚኝ ልንገርሽ ላዚምም ስላንቺው ካንጀቴ የፍቅር መቤቴ አንቺው ነሽ ህይወቴ አንቺን ያበቀለው ወይ ቅው እንዴት ዋለ አዘፈናችሁ ልቀምቀምብሽ እንዴ ይወጣባት ጊዜ